የኔ አይደለም ቤተክርስቲያን ያንተም አይደለም የተለየ ሹመትም ሽልማትም እኔም አንተም የለም ሰው መኪና እየነዳ ተጋሽቶ ይሞት ከጠፋው ይልቅ የምንሰራው ይበልጣል በመሬቱ በወርቅ ቢሰራ ያንስበታል የፈውስ የምንለው ቦታ ብጥብጥ ሰላም የምንለው ቦታ ነውጥ ተስፋ የምንለው ቦታ ላይ መራቆት ከበዛ ምንድነው ተስፋችን መሃሉ ዳር ዳሩ መሃል ይሆናል እነት ላይ ነው ሽንቴ የመጣው መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ ይህ ነጋሽ ሚዲያ ነው የታፈነ እውነት ፕሮግራማችን በርሜል ቅዱስ ጊዮርጊስ ላይ በማተኮር ክፍል 2ቱን እነሆ ይዘን ተገናኝተናል ወንድማችን አብይ እንኳን ደህና መጣ ነጋሽ እንኳን ደህና ቆየህ የክፍል 1 ፕሮግራማችን ምን ይመስል ነበር እንዴት አየው ከተላለፈ በኋላ ውደሳ ነበረ ሙገሳ ነበረ ወቀሳ ነበረ በጣም ሁሉም አለ ውደሳውስ ለኛ አይደለም እኔ ምንም ማረገውም አንተ ምንም የምታረገው ነገር አይደለም ግን ብቻ አላማው ስለ ቦታው ነውና ወቀሳው ግን ያበረታል ወቀሳው ለምን አወጣ ለምን ተናገርክ ነው አረ ስድብም አለ በግል ተደውሎ ተዋካ ማስፈራራትም አለ ለቤተክርስቲያን የሚሟገት ሰው ይሳደባል ያው እንግዲህ የቲፎዞ ጉዳይ ነው አሁን ባለፈው እንዳልኩ የተከፋፈለ ሰው አለ ስለዚህ ያን የተከፋፈለ ሰው የቲፎዞ ጉዳይ ስለሆነ ያው ዱላም እንደሚኖር እርግጠኛ ነኝ ግን እኔ አሁን ዛሬ ያለውበት ሁኔታ ለኔ ራሱ ተአምር ነው ምክንያቱም እኔ ሊገባኝ የሚገባው ከነበርኩበት ህይወት ነገሮች ከተበላሹብኝ መስመር በቃ እንዴት ነው ማለት ራሴን ላጣው የምችልበት ኮንዲሽን ይፈጠር ነበር ግን ያን ከዛ መስመር አውጥቶ እዚህ ያቆመኝ ያው አምላከ ጊዮርጊስ ነውና እኔ ጥፋት ሳይኖርብኝ ማለቴ ጥፋት ስልህ እንደ ሰው ሳላጠፋ ቀርቻ አይደለም ወይም ቦታው ላይ በመስተንግዶ ላይ ሳልሰርች አይደለም ወይም እንደዚህ አርገን እናስተናግድ እንደዚህ አርገን እንስራ በሚል ወይም ሌሎች እንደ ሰው የምታጠፋው ነገር ይኖራል ሳልሰራ ቀርቻ አይደለም ግን እንደ ቸርነቱ ይሄው እዚህ ያለው ሌላው ግን ለውጥ የሚመጣበት ቦታው የሚከብርበት የሚያድግበትም ቦታው አይደለም ለራሱ ለቤተክርስቲያኑ ለአጥቢያው ለሌሎች አጥቢያተ ቤተክርስቲያናት የሚተርፍ ነው ስለዚህ ለዛ ሁሉ እንዲሆን የሚመጣው ምእመን ያለ ስጋት አንድ ወር ይከፈታል አንድ ወር ይዘጋል የሆነ ምክንያት ይሰጣል ይዘጋል መሰረተ ልማት እንደዚህ እየተካሄደ ነው ይባላል ከዛው ዝግብ ወጥቶ ሰው ራሱ ገብቶ ፓርቲሲፔት ማድረግ ይቻላል የኔ አይደለም ቤተክርስቲያን ያንተም አይደለም እዚህ ይሄን ጉዳይ ስላቀረብን እኔና ያንተ ጉዳይ ሆኖ አይደለም የሁሉም ምእመን ነው ስለዚህ ገብቶ ማድረግ ይችላል ገብቶ መሳተፍ ይችላል ገብቶ ሐሳብ መስጠት ይችላል ማለት ቤተክርስቲያኗ የሁላችንም ናት እዛ አካባቢ ቢሆንም የሁላችንም ናት እኔ ሄጄ የሆነ ነገር ባረግም የሁላችንም ናት ስለዚህ ምንድነው ምለው ያው የሁላችንም ስለሆነች ነቀፋው እንደ ስህተት ድንገት ስሜታዊነት ኖሮ የሰነዘርኳቸው ማለት የተናገርኳቸው ቃላቶች ሜቢ ሰውን ሊያሳዝኑ ይችላሉ አሁንም ይቅርታ ጠይቃለሁ ምክንያቱም አንዳንዴ ክርስቲያናዊ ይዘት ብለህ ስትናገር ካንተ ይጠበቃልና ከዛ
ይቅርታ ጠይቃለሁ። ግን ትኩረቴ እኔ ለውጡን ነው። ለውጡ ላይ ነው። ለውጡ ላይ ምንም ስህተት ግን የሆነ ነገር አልተናገርክም ስለ ሁኔታው በፍጹም የስሜታዊነት ንግግር ግን ሜቢ እሱ ላይ ነው። እንግዲህ ፕሮግራማችን እንደመግቢያ ስለሆነ ነው አብራርተን በደንብ እንመጣለን። ክቡራን ተመልካቾቻችን የታፈነ እውነት ፕሮግራም ላይ የመጡ አገልጋዮች፣ ካህናት፣ ምዕመናንም ማንም ይሁን ስመ እግዚአብሔርን ሳናስጠራ የጀመርነው ፕሮግራም የለም። እውነት ነው። መጀመሪያ ስንጀምርም ካንተ ጋራ ሰዎች በሌሉበት እንዳንፈርድባቸው ስለ እውነት ስንል የእውነቷን ብቻ እናገራለን ብለን ስመ እግዚአብሔርን ጠርተን ነው አይደል የመጣ ነው። ዛሬም አጠገባችን ቅዱስ መጽሐፍ አሉ እጃችን። ሰውን ለመጉዳት በፍጹም ቤተክርስቲያኗ ላይ ያሉ የተሰከሰኩ ጉዳዮችን ግን ለማንሳት እስከ ህይወት መስዋዕትነት። ምክንያቱም ከሱ ከቃሉ የሚበልጥብን ከቤቱ በላይ ማንም የለም። የምናደርገው ሰውን ለመጉዳት ሳይሆን አገልግሎቱን የተሳለጠ ለማድረግ ነው። ይሄ ቃላችን እንግዲህ ቅዱስ መጽሐፍ ለሰው እንዲመች፣ ለህብረተሰቡ እንዲመች፣ ለህብረተሰቡ ስለ እዛ ላለ ህብረተሰብ እንዲመች ነው። በቃ አመሰግናለሁ። በዚሁ ሂደት ውስጥ ማብራሪያ እንስጥና ወደ ፕሮግራማችን እንምጣ። ክቡራን ተመልካቾቻችን ዛሬ የበርሜል ጊዮርጊስ ላይ የምናስተላልፈው ፕሮግራም ነገም በሌላ ርዕሰ ጉዳይ የታፈነ እውነት ላይ መቅረብ የምትፈልጉ ሰዎች የፕሮግራማችንን ፎርማት እንንገራችሁ። በዓለም እንደለመድነው መፋጠጥ፣ በዓለም እንደነበርነው ነገርን ማጦዝ ወይም ፀጉርን የመሰንጠቅ ጉዳይ የለም። ከፍተኛ ምርመራ አሊያም ሌላ ችግር ውስጥ ገብተን የምንሄድበት እውነት የለንም። ሚዲያው ግን መንገድ ነው። ማለፍ የሚፈልግ ሰው ካለ እድሉን እናመቻቻለን። ያለምንም ቅድመ ዝግጅት የሚቀርብበት ነው። ሪአክሽን ፕሮግራም አለን፣ ሪአክት የምናደርግበት ነው። የምርመራ ዘገባ አለን፣ ሌላ ፕሮግራም ነው። የታፈነ እውነት ግን ጉዳዩን የያዘው ባለቤት ነው የሚያውቀው። ስለዚህ ውስጡ ያለውን በሙሉ እንዲተነፍስ የተመቻቸ ፕሮግራም ነው። በዚህ ሂደት ውስጥ ቢሳሳት እግዚአብሔር ሊቀጣው፣ እውነት ቢሰራ እግዚአብሔር ሊቆጥርለት ቃል ገብቶ የምንጀምረው ፕሮግራም ነው። ፕሮግራሞቻችን ላይ አልተዘጋጃችሁም፣ አንዳንድ ነገር አላደረጋችሁም የሚላል 10 ምናምን ዓመት በዓለማዊ ሚዲያ የምርመራ ስራ ስንሰራ ቆይተናል። ነገሩ የት ማድረስ እንዳለብን እናውቀዋለን አጡዘን። በዚህ ፕሮግራም በቤተ ክርስቲያን ስንመጣ ግን መጨረሻው ንስሐ ነው። እግዚአብሔር ይቅር ያለውን ኃጢአት እኛ እንደ ጀርባ ቅማል ተከታትለን የምንይዝበት ምንም ምክንያት የለም። የታፈነ እውነት ያልነው ነግረን ሰው በንስሐ ከተመለሰ ለይቅርታ እዚህ እንዲገኝ የማድረግ እንጂ የማሳሰር፣ የማስያዝ፣ የማዋረድ፣ የማባረር ነገር አይደለም። ስለዚህ በዚህ ሂደት የታፈነ እውነት ፕሮግራማችን ይቀጥላል ማለት ነው። በጣም በሚያስገርም መልኩ አብይ የሚለውን ስም የሰማሁት ካሜራ ልናበራ የመጀመሪያው ቀን አይደለ እዚህ ስቱዲዮ ውስጥ ነው። የበርሜል ጊዮርጊስ የምናገረው አለ ስትለኝ ና ነው ያልነው። ሌላ ምንም ነገር ያልነው የለንም እና እውቂያችንም እዚሁ ስለሆነ ማንንም ልንጎዳ የመጣንበት የለም ማለት ነው። እንደው እንደ መነሻ ያህል ይህንን ካልን ዘንዳ የበርሜል ጊዮርጊስ ክፍል አንዱን ካንተ ጋር ካነሳን በኋላ ኦልሞስት ወደ 80 ሺህ የሚጠጋ ሰው ተመልክቶታል። እንደዚሁ ከ670-80 በላይ ኮሜንቶች ተጽፈዋል። ምናልባት የተወሰነች ኮሜንቷን አንብበን እንግባ ይቻላል። አብዛኛው በጣም በሚያስገርም በሚያስደንቅ መልኩ ያንተን ስብዕና የተመለከቱ ሰዎች የገለጹበት ክርስቲያናዊ ሕይወት እንዲህ ሲሆን ሲነገር የሚያምርበት መሆኑን ስላየው ከንቱ ውዳሴ እንዳይሆንብህ እግዚአብሔር በእድሜ በጤና እዛው ያቆይልን። ብዙዎቹ ነጋሽ እኔ እዚህ ጋር የመጣሁት እንመጣበታለን ለመስማት አይደለም። ኮሜንቱን ግን እናድምጠው እንደው ዝም ብለን አለፍ አለፍ ብለን ሁሉንም ብዙ ጉዳይ አለ። ያንተን አይደለም ስላንተ አይደለም አጠቃላይ ግድ የለም ወደ አንተ አይደለምና ምንድነው እሱ ከሚል የነበረው ይህ ወንድማችን ቅዱስ ጊዮርጊስ ሲያገለግል ድምፅ እንኳን አያወጣም ይላል። እንለፈው ስላንተ መልካም ስለሆነ እኔም ምስክር ነኝ። አምላክ ጊዮርጊስ ይክበር። ከአዲስ አበባ ሲሄድ ንስሐ ገብቼ ቀኖናዬን ጨርሼ ነበር። አንድ የሰራዋት ኃጢአት ግን እንደ ቀላል ቆጥሪያት ልቤ እያወቃት ነገር ግን ቀላል ናት ያልኳት
የመጀመሪያ በርሜል ጸበሉ ስገባ ያየሁት መከራ እኔ ነኝ የማውቀው። ያቺን ኃጢአት እያሳየ የንስሐ ግቢ እያለኝ ምልክት የሰጠኝ በህይወቴ ምንም ትንሽ የሚባል ኃጢአት እንደሌለ ተምሬያለሁ። ከዛ መልስ ግን ሁሉም አምላኬን በጸሎት የምጠይቀው ሁሉ ተመለሰልኝ። ቅዱስ ጊዮርጊስ በህይወቴ ቀየረልኝ፣ ባረከኝ፣ ደስታዬ እጥፍ አደረገልኝ። ስለ እውነት መቼም ሞቼ የሰማዕቱን ደጅ አረሳም። በህይወቴ እንደዚህ አይነት ስፍራ አይቼ አላውቅም። የስፍራውን ቅድስና የሚናገር ነው። ሌላው በጣም ደስ ይላል። እውነቱን ደፍረህ በመናገርህ ተባረክ ይላል። ቅዱስ ጊዮርጊስ ቤቱን ያጽዳ፣ ምንም ማድረግ አይቻልም፣ ልቦናቸውን ይመልስልን። ቦታው ታላቅ የመዳኛ ቦታ ነው፣ ለጠበሉ ክብር እንስጠው ይላል። ይህ ልጅ በጣም ጥሩ ፈሪሃ እግዚአብሔር ያለው ልጅ ነው። ትክክል የሚናገረው ከጉዞ አዘጋጆች ይልቅ እሱ ወስደው የጣሉትን ሰው የሚረዳው የሚያግዘው። አሁን ደግሞ ስታቀርባቸው ጽሁፉ ብዙም አይገባም። ሌላው በጣም የሚገርሙ ነገሮች የተነገሩ እውነቶች በጣም አሳዝኖናል፣ አስከፍቶናል፣ ቦታው ላይ ችግር አሉ የሚሉም እንደዚሁ እልፎች ናቸው፣ በጣም ብዙዎቹ። ስለ አሳሪ ፈቺዎቹ እኔም አንድ ምስክር ነኝ። በቦታ ሆኜ አይቻቸዋለሁ። ቀንና ሌሊት በዛ በቃጠሎ በረሃ ቆመው ነበር የሚያገለግሉት ይላል። ከዛ ባለፈ እንግዲህ በተለይ በስልክ ከውጭ ሀገር እያለቀሱ ስልክ መቆጣጠር እስኪያቅተኝ ድረስ የተሰጡ አስተያየቶች በጣም ብዙዎች ናቸው። ኮሜንቱን ውስጥ ግቡ። ክቡራን ተመልካቾቻችን ሰው ስም ለማቆሸሽ እዚህ ስላልመጣን ደግመን ሪያክት ማድረግ አልፈለግንም እንጂ 600 ምናምኑን ኮሜንት ብታነቡት ምን ችግር አለ፣ ምን መልካም አለ የሚለውን ነገር እንመለከታለን። ወደ አንተ ልምጣ። ወደ አንተ ከመምጣቴም በፊት በክፍል 1 ላይ ኤልሻዳይ፣ ተርቢኖስ፣ በረከት ስማቸው ተነስቷል። ለሶስቱም ደውያለሁ፣ ሶስቱንም አናግሬያለሁ። ማንም ሰው ግን በድፍረት ዛሬ ሊመጣ አልፈለገም። ክፍል 2 ፕሮግራም አለን ኑ ብዬ ማሳሰቢያ ሰጥቻለሁ። በጣም ረዥም ሰዓት ሲያወሩ ሰምቼ አዳምጫለሁ። አትሊስት እውነቱን ለመናገር እኔ ካወራሁት በላይ እነሱ ያወሩት እንደሚበልጥ ያውቃሉ። ሶስቱም ወንድሞቼ እድል ሰጥቻለሁ። ስለዚህ ምንም የምንነቀፍበት ጉዳይ የለም። በጣም ደስ ካለኝ ነገር እንጀምር። ሶስቱም እጅግ በትህትና ሰምተውኛል። በትህትና ፕሮግራማችን ሰውን ለመጉዳት ወይ እነሱን ለመጉዳት እንዳልሆነ ተረድተውታል። እንደነገሩን ከሆነ ሶስቱም ወንድማችን በረከትም፣ ወንድማችን ሰለሞንም፣ ወንድማችን አላዩም የኤልሻዳይ ባለቤትና የተርቢኖስ ባለቤት። በጣም ከገረመኝ አንዱ ነገር ወንድማችን በረከት ቦታው ድረስ ሄደን እውነቱን እንድናወጣ የሚችለውን ሁሉ እንደሚያግዘን ቃል ገብቶልናል። ተርቢኖስም ኤልሻዳይም እዛ ድረስ መሄድ ምንም ችግር የለብንም፣ እንሄዳለን፣ ቤታችን ስለሆነ የሰማዕቱ ቤት ስለሆነ። ከዛ በፊት ግን በጣም በአስገረመኝ ባስደነገጥኩ መጠን ወንድማችን አራያ መካሻ ለአንድ ሳምንት ሱባኤ ይገባሉ ብለው ሁለተኛ ሳምንቱን ሞልቷል። እና እኛ የምናውቀው ወደ ይርጋለም አርሴማ እንዳለ ሱባኤ እንደገባ ነበረ። የተርቢኖስ ይቅርታ ወንድማችን በረከት ደግሞ በርሜል ጊዮርጊስ እንዳለ አይቻለሁ፣ ሰምቻለሁ፣ ማንም እንዳይከለክለው አይቻለሁ፣ ሶሪ ነግረው እዚህ እንዳለን ያውቃሉ፣ 100% አረጋግጫለሁ ብሎናል። እዛ ያሉትን ስራ እንዲሰራ ይመቻችለታል አለ። በዚህ ሰዓት ወንድማችን አራያ ከነጋሽ ሚዲያ ስራ ተሰጥቶት አልሄደም፣ ለሱባኤ ነው የሄደው። ይሄ ይያዝልን። ኢቭን በርሜል ጊዮርጊስ እንኳን ወንድማችን አራያ እንዳለ በእግዚአብሔር ስም የምናውቀው ከበረከት ነው የሰማነው። ስለዚህ ከሚዲያው ጋር የሚያገናኘው ምንም ነገር የለም። ወንድማችን ከሄደም በራሱ ልብ ለሱባኤ ነው እንጂ ከዚህ ጉዳይ ጋር የሚያያይዘው ነገር የለም። እንደ አጋጣሚ ወንድሜ ሱባኤ ገባ እንጂ የት እንደገባ ስላልነገረን ስልክ ስላጠፋ ጨንቆኝ ስለነበረ እዛ መኖሩን በረከት ስላረጋገጠልን በእግዚአብሔር ስም እናመሰግናለን። ወንድምህ አድራሻው የት እንዳለ ሲነገር ደስ ስለሚል ማለት ነው። በዚህ አግባብ ይሁንና ቢመጡ ጥሩ ነበር። ማንም የመጣ የለም። ወንድማችን በረከት ብቻ ግን ከከተማ ውጪ እንደሆነ ነግሮኛል። ስለዚህ ነገም በክፍል 3 ከመጣችሁ ወንድማችን አብይ ከናንተ ጋር ለመነጋገር ከናንተ ጋር ኢንተርቪው ለማድረግ ዝግጁ አድርጋ ነበር። አዘጋጅቼ ይመጣሉ ብላ ያዘጋጀው ጥያቄ ሁሉም ነገር ማለት እኔ ብቻ አይደለም። አሁን ምንድነው መሰለ አሁን የወንጀለኝነት እንትን አይደለም
የወንጀለኝነት ወይ የክስ አይደለም። በቃ እውነት ሁላችን ተባብረን ያን ቤተክርስቲያን ያን አካባቢ እንለውጠው። ገብቷል? አሁን ምን ሲባል ሰምቻለሁ እንትን ኤርክራፍት ራሱ ማረፊያ መሰራት አለበት እንሰራለን which is ይሄን ያህል ፈርዘር ሰው ሲመጣ ያለ እንግልት ፕሌን እዛ ቀጥታ እንዲያርፍ ሐሳብ ካለ በእንደዚህ አይነት ሽኩቻ አይደለም እንዴ ሐሳብ የተረተከው በእንደዚህ አይነት ሽኩቻ አይደለም። እሱ ያስከው ወረቀት ምንድነው? እኚህ ጥያቄዎች የነበሩ ነው። እስቲ ሶስቱ አካላት ይመጣሉ ብለ ሶስቱ አካላት ሰዓሊዋን ትመጣለች ብዬ ነበር። እንደምትመለከቱት በዚህ ልክ ተዘጋጅቶ ነበር። የስዕሉን ታስላለች የተባለችው እህታችን ለሷም ጥያቄ የቀረበ ተርቢኖስ ይመጣል፣ እንደዚሁ ደግሞ ኤልሻዳይ ይመጣል፣ ወንድማችን በረከትም ይመጣል በማለት ያዘጋጃቸው እኚህ ሁሉ ጥያቄዎች ናቸው። እኚህ ጥያቄዎች አሁን ልናወራባቸው ፈልገን ነበረ፣ ግን እነሱ ወንድሞች ሲመጡ በህብረት እንወያይባቸዋለን በሚል ፕሮግራማችንን ሰው በሌለበት ራሱን መከላከል በማይችልበት ማስረዳት በማይችልበት ትርጉም የለውም ከክርስትናውም እንዳንወጣ በሚል ያንተ ስብዕና ስለገዛኝ በእውነት አክብር ያለውና ስለ ቦታው ምህረትና ፈውስ ስለሚቀሩት ነገሮች ስለሚያንገበግበን ነገር ግን ማውራት እንጀምራለን ማለት ነው። እንዳልኩ እኮ ነው አሁን ጀምሬዋለሁ። እንደውም ሳላቀው ጀመርኩት። ምንድነው ሰው ሳይንገላታ እንትን ፕሌን ማረፊያ ኤርክራፍት ይሰራል ከተባለ ሰው እዛ ደረጃ የምንራመድ ከሆነ አሁን ያለችው ትንሿ ሽኩቻ እዛ ያደርሰናል ወይ አይደለም? ኦኬ ከዛ በፊትም ራሱ አስፓልቱ ብዙ ነገር አለ። ያው ኮሜንት ላይ አለ እኔ ልሳተፍ ያለ ሰው አለ። ግባናቸው አይቻልም አስፓልቱ ልክ አይደለም እኔ ልሳተፍ ሰው ይሄ ሁሉ የህዝብ ነው። ስለዚህ የህዝብ በሆነ ነገር ነው ስለሆነ ነው ሁሉም ሰው አሁን ፓርቲሲፔት እያደረገ ያለው። መነቀፉም አትጥላው እንትኑ መንገድን ይመራናል። እኛ እንኳን ይሄን ሐሳብ ይዘን የመጣነው ሰዎች መንገድ ይመራናል። ግን ምንድነው የምለው ብዙ የሚስተካከሉ መሰረተ ልማቶች ቦታው ላይ ትምህርት ቤት የለም። ገብቷል? እኛ ሄደን ተጠምቀን ድነን እንመለሳለን። ያ ፌር ነው ስታስበው? ሄድክ ስንት ዓመት ሙሉ የተቸገርከውን ችግር እግዚአብሔር ፈውሶ መጣ። አካባቢው ግን ትምህርት ቤት የለም፣ በቂ ትምህርት ቤት፣ ሆስፒታል በቂ ሆስፒታል የለም። በዚህ ሽኩቻ ነው የሚሰራው። ሰው ደግሞ ይሞታል ስለ ሳይሆን አሁን እኔ ይሄ ነገር በሕክምና እርዳታ መታገዝ እየቻለ ይሞታል የሚል ሐሳብም ሰጡኝ። አሁን ይሄንን ነገር መሰራት ነበረበት ክሊኒክ የሚሉ አሉ። እሷ አቅሙስ ይቻላል። እኔ ከጸበሉ ሞት የሚባል ነገር ባይገባበት ለምን ይሄንን እንዲህ ቁንጥጥ ያደረገኝ ነገር ሞት የሚለው ነገር ነው። ስሜቴን እንደዚህ ከመቀመጫ ብድግ ያደረገኝ ሞት የሚባለው ነገር ነው። መጀመሪያ ሞት እዛው ጸበል ላይ ሰው ሞተ ሲባል እንደ ሰው መኪናም እየነዳ ተጋጭቶ ይሞታል አይደለም? ጸበሉ ላይ እኔ ጉዳዩን ወደ ራሳችን እናምጣው ነው ፖይንቴ። ገብቷል? ያየሁም አስተያየት አለ ሰው ራሱ የተዳፈረ ነው። ስለዚህ ልንገሰጽ ነው። ይሄ ሀተት ብንል እኔ ሀተት አይደለም እንደነገርኩ የሰዓት ልዩነት ስላለን የተወሰኑ ሰዎች ደውዬ ማሰማት እችላለሁ ወይ ስልካቸውን ሰጥቼ አሳውቄ በራስ ፕሮግራም ላይ እንትን ማለት ትችላለህ። ግን ታሞ ስንት ክንድ ትል ነው ይወጣላት ከወዷ ሀተት ታማ ለዛውም ልንገር ሀተት ተባለ አይደል? ልጅቷ ከጉዞ መጣች፣ ከመኪና ወረደች፣ ቀጥታ ኳራንታይን ይዟት መጡ። ስለዚህ ሀተቱ የጀመረው የት ነው? ባህር ዳር ነው አዲስ አበባ ወይስ ከመጣችበት ነው? አየው፣ ይሄንን ልብ ብለን እናስተውል ነው። የሆነ ሰው ብድግ ብሎ ይሄን አስተያየት ሲሰጥ ለምን አላስተዋለም ነው የኔ ጥያቄ። አገኘኝ እኔ እንዴ ወዳጄ እኮ ነው፣ ወዳጄ ነው በጣም ገብቷል። አሁን ነቀፋ ሊመስል ይችላል፣ ሊያኮርፈኝ ሊደብረው ሊችል ይችላል። ማን ነው የሚደብረው? አይ ስልህ አሁን ይሄን ነገር ከጀመረው ግን ወዳጄ ነው እኮ እኔ የቤተክርስቲያን ጉዳይ ስለሆነ ነው።
እንደ ግልማ እኔም ልጨቃጨቀው ይችላል። ከሶስቱ አንዱ ከሶስቱ ሁለቱ የነገሩኝ አብይ ማን ሆኖ ነው ይሄን ምስክርነት ለመስጠት የመጣው? ራሱ እኮ የጉዞ ማህበር ለመጀመር ፈቃድ ጠይቆ ይሁን አቆሞ ነበረ። ስለዚህ እኛም እናውቀዋለን የሚል ነገር መጣ። መልካም፣ ይሄው መድረኩ፣ ይሄው አንድ ወንበር ትጨምርልኛለህ፣ ይሄው ወረቀቴም ዛሬ ተዘጋጅቼ የመጣሁት ለዛ ጉዳይ ብቻ አይደለም፣ አሁን ስላልከኝ ጉዳይ ብቻ አይደለም። በስልክ ያሉኝን ነው። ቢሆንና መተው ቢጠይቁ እድል አመቻችተናል፣ ወንበር ትጨምራለህ። እንደውም ኢንተርቪውን ከተቀጣጠርንበት 1 ሰዓት ዘግይተን የጀመርነው እነሱን ጥበቃ። ይሄ ኢንተርቪው ስናደርግ አሁን 5 ሰዓት ነው። ቀጠሯችን ስንት ሰዓት ነበር? 4 ሰዓት ላይ 4 ሰዓት ላይ አትሊስት ኢንተርቪው የሚገባ ሰው 10 ጉዳይ መምጣት አለበት፣ መድረስ አለበት። 1 ሰዓት አዘግይተናል። ክቡራን ተመልካቾቻችን ወንድሞቻችንን ጥበቃ። ትክክል። ግን አብይ በራሱ በኮምፕሌን ተነሳስቶ ነው ጉዞ ማህበር ለማዘጋጀት ተነስቶ ጠይቆ አቅቶኝ አብራራው መጠየቅ። መጀመሪያ እሱ ሄዶ ተራምዶ ያወጣበትን መንገድ እኔ አቅቶኝ አይደለም። ገብቷል። አሁንም እናገራለሁ ከመጥፎ ስራ ወደዚህ ቦታ መጣው እግዚአብሔር። እኔ የነገይን አላቅም። አሁንም የምነግርህ ማንም በምድር ቆሞ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል። አሁንም የምናወራው ስለ ቤተ ክርስቲያን መስተካከል እንጂ እኔም እኮ ኃጢአት ይኖርብኛል እንደ ግለሰብ። ጉዳዩን ልመጣልህ ነው። ወደ ፍቃድ ከሆነ እኔ ፍቃድ አቅቶኝ አይደለም፣ ቦታውም ላይ እንሄዳለን። ወደ መታበይ እንዳይሄድብኝ አይ እያጠራናት እንግዲህ የመጣኸው አንተ ስለሆነ እያጠራናት ቦታውም ላይ ሄጄ አገልግሎት ላይ የነበሩ ሰዎች ያውቃሉ። ቦታውም ላይ እንሄድ፣ ችግር የለው። አቅቶኝም አይደለም ፍቃዱም። የተጀመረ ማህበራት ሰብሳቢ ግን ነበርክ። የአንድ ማህበር ጉዞ ለመውሰድ ምን ተደርጓል መሰለ? እኔ በማላቀው አንድ ልጅ እንደዚህ ጉዞ ብሎ ከዛው ነዋሪ አካባቢ ነዋሪ ሰዎች ጋር ሆኖ ምን ጀምሯል? አብይ ያለበት ብሎ እንትን ብሏል። ማህበር መስርቷል። የዛ ማህበር መስራች ሰብሳቢ ተብሎ ተጽፏል፣ ገብቷል። እኔም ሲሄድ ሰውየውን አገናኛለሁ። ሁሉን እንደውም ለጓደኛዬ ሰርግ ሄጄ ነው ይሄን ነገር የሰማሁት። አዲስ አበባ ነበርኩኝ። እዛ ሚካኤል አለ፣ ዲዛ ሚካኤል የሚባል የሱ አንድ ባለተስፎች ቆርቆሮ አሰርተው ይዘህ ሂድ ብለውኝ እሱን ይዤ ሄጄ በዛው የሱ ሰርግ ነበረ። እዛ ላይ ያ ሰውዬ መጥቶ አይቼው አላቅም፣ ሰምቼው አላቅም፣ እንደዚህ ከሆነ ነበር እና ብዙ ብር ለልጁ አወጣን አለኝ። ገብቶ ካለ አይደል? እና 2 መኪና ይዤ እየመጣው ነው 3 መኪና ይዤ እየመጣው ነው ብሎ ብር በላን አለኝ። እኔ እኮ አሁን በከስ ያስጠይቃቸዋል ነው ያልኩት። አይደለም ሲቀጥል ለምን አትደውሉልኝም? ስልኬን ፈልጋችሁ እዚህ መቼም ይታወቃሉ ስል አይ ስራ ቢዚ ነው ምናምን አለ። ስለዚህ አይ በሉ እኔ እንደዚህ አይነት ነገር ውስጥ የለውበትም ብለህ ዘጋኸው። በጣም ጥሩ ደርዝ እያስያዝ ነው ውይይታችን። ሄድ ብዬ ገብቶኛል። ዘጋኸው። እዚህ ጋር ሌላውን እናወራለን። መልክ እንዲኖረው ልክ እንደ መጀመሪያው ሳምንት እዛም እዚህም እንዳንረግጥ በደንብ እንድንሄድ አገልግሎት እንዴት ጀመርክ? ቅድም ልክ ስትለኝ ጸሐፊ ነበርኩ ነው ስትለኝ የነበረው በር ላይ ምንድን ነበር? ስም ጠሪ ነው አይደለም። በር ላይ 2015 ይሄ ግፊ አለ። አሁን ለምሳሌ ህዝቡ ብዙ ነው በጣም እንዴ በሳምንት በ15 ቀን አንድ የሚደርስ ከሆነ ምን ያህል ሰው አለ? ላይክ በቀን ስንት ሰው ይጠመቃል መሰል? 2035 ሰው 2200 ሰው ይጠመቃል። ሰው 2000 ምናምን ሰው በቀን ተጠምቆ እዚህ ጋር ኢማጂን ታረግ ፈልገው 2000 ምናምን ሰው ተጠምቆ ሌላኛው ሰው በ15 ቀን አንድ የሚደርሰው ከሆነ ምን ያህል ሰው አለ? ገብቶካል? በጣም ብዙ ሰው። ለዛ እኔ በር ላይ እንትን ምንድነው ይሄ ሰው በግፊያ እንዳይገባ ጉልበተኛ እንዳይገባ እና ደግሞ ልዩ ኬዝ ይባላል። ልዩ ኬዞች አሉ፣ ደካሞች አሁን መራመድ የማይችሉ ስኳር፣ ደም ግፊት ያለባቸው እነዚህ መድኃኒት የሚወስዱ ሰዎች አሉ። ከጸበሉ በፊት ማለት
ቶሎ ነው እነዚህ አይነት ሰዎች መድኃኒት በጠዋት ነው የሚወስዱት። ኢንሱሊን የሚወጉ አሉ። ሰው እነዚህ በጠዋት ነው ነገሮችን የሚያደርጉ ምግብም ያው ህመሙ ከባድ ስለሆነ ሰው እነሱን ጉልበተኛው መራመድ የሚችለው መንቀሳቀስ የሚችለው ገፍቶ ተራምዶ እነሱን ረግጦ እንዳይመጣ እኔ እነሱን መልሳለሁ። ገብቶ ካለ አይደለም በዛ መሃል እንደውም አስተያየት ተነስቷል። አንዳንድ ልመልሰው በዚህ የሚነካካ ስለሆነ ሰለሞን ተርቢኖስ ስም ጠሪ ነበር። እሱ ስም ይጠራል ኮመሩ ጋር ታች ጉዞ ከመጀመሩ በፊት ስም ይጠራል። እኔ ይዤ እመጣለሁ ማለት እኔ በር ላይ እጠብቃለሁ። ቦኖ እያየው አስገባለሁ። ስም ይጠራል፣ ቦኖ ይሰጣል። ገብቶ ካለ አይደል እኔ አሁን ለምሳሌ ሰማያዊ ቦኖ ከሆነ ከሰማያዊ ውጭ ያለውን አላስገባም። ሰማያዊ ይገባል። አሁን ለምሳሌ ለታሴ 70 ሰው የሚገባ ከሆነ 100 ሰው የሚገባ ከሆነ 10 ሰው ደግሞ ከልዩ ኬዝ ይሄን አቀናጅተናል። ለምን ድሮ እውነት ለመናገር ሁሉም ጉልበተኛ ነው የሚገባው። ቦኖ የለም፣ ስም ጥሪ የለም። ለሊት ሰው ይሄዳል፣ ይጋፋል፣ ይጠመቃል፣ ይሄዳል። ደካማው መጨረሻ ላይ ይቀራል ወይም ተስተጓጉሎ ይሄዳል። በዚህ እንደውም አንድ ውስጤን የነካ ምስክርነት አለ እና ምንድነው ስም ይጠራል፣ ቦኖ ይሰጠዋል። ያ ሰው ተሰልፎ ይመጣል። አርምሞ አስከብራለሁ፣ ጫጫታ እንዳይኖር። ገድል ቤት መንፈስ ያለበት ሰው ይረብሻል። ያ እንዳይረበሽ ገድል መጽሐፍት በስርዓቱ እንዲነበቡ አርምሞ አስራ እንትን እላለሁ። ሌላ ማገለግለውን እዛ ጋር አላገልግል ብዬ ራሴ የቆምኩበት ዓላማ አገለግላለሁ። የተመረጥኩት ደግሞ በዛው ባሉ ዲያቆናት፣ ካህናት ነው። አገልግሎት የምትፈልጉ ሰዎች፣ ማገልገል የምትፈልጉ ሰዎች ተብሎ ተመረጥኩ። ገብቶካል? በዛ ነው የገባው። በጣም ደስ ያለኝን ነገር ሳልነግር ማለፍ አልፈልግም። ካነበብኳቸው ኮሜንቶች እግዚአብሔር እድሜህን ይጨምርልህ። በእውነት ወደዛ እንሂድ። አይ ይጨምር። ለምን የሌቱ ቅናት ብቻ ነው። ፕላስ ደግሞ በዛ በበረሃ ላይ አገልግሎናል የሚሉ ሰዎችን ስሰማ የኔ አይደለም ይሄ ነገር ስሰማ፣ ሁለተኛ ከሶስቱም ወንድሞች ከተርቢኖስም ከኤልሻዳይም ከበረከትም ይሄንኑ መልሼ አረጋግጫለሁ። አልጨረስኩም፣ ጥያቄ አረጋግጫለሁ። ይሄ ከሆነ ዘንዳ የተነሳባችሁን ለምን መልሳችሁ አትመልሱም የሚል ጥያቄ አቅርቤላችኋለሁ። አንተ ያነሳኸው ብቻ አይደለም፣ በጣም በርካታ ለቁጥር እስኪሰለች ድረስ ስልክ ይደወልልኝ ነበር። አንዳንዶች ያለቅሳሉ፣ አንዳንዶች እልህ ውስጥ ይገባሉ። አንዲት እህት ከናይጄሪያ ደወለችልኝ። ሆሳና ላይ ይመስለኛል እዛ ያለችው። ሌሊት ወደ አንድ ቤተክርስቲያን ጠዋት ወደ አንድ ቤተክርስቲያን ትሄዳላችሁ ይባላሉ ይመስለኛል። ከዛ ከተጠመቁ በኋላ ጉዞ አስጓዦች ወዴት እንደሚወስዷቸው አላውቅም፣ ወደ አንድ ቤተክርስቲያን። ስለዚህ በስንት ዓመት አንዴ የምናገኘው ነው። ከውጭ ሀገር ነው የመጣ ነው ብዙዎቻችን። ሌሊት ወደ ተባለው ቤተክርስቲያን እንሂድና ተጠምቀን ጠዋት ሲነጋ በአንዱ ቤተክርስቲያን ላይ ዘንባባ እንቀበል ዓመት በዓል ነው ብለን ስንናገር የተከተለን ኃይለ ቃል ነበረ። ጉዞ አስጓዦች አንድ ዲሲፕሊን የላቸውም። ሁለተኛ በጉዞ ወቅት ይሄ ስዕል ይሰራል ወይ የሆነ ነገር ይባላል፣ ምን ይባላል፣ እናዋጣለን። ደረሰኝ ስንጠይቅ አይሰጠንም። አልፎ ተርፎ አንደኛው አስጓዥ በጉዞ ላይ ቃል የገባለን ስንመለስ አቡነ ሐራ ገብርኤል አቡነ ሐራ ድንግል ትገባላችሁ ነበረ ማስታወቂያው ላይ። ተመልሰን ጨርሰን ስንሄድ ግን አትሄዱም። ለምን ስንል አቡነ ሐራ ድንግሎች ከበርሜል ጊዮርጊስ የመጣን ጸበልተኛ እናስገባም ብለዋል። ሾክ ነው ያደረኩት። የተሰጠኝን ኮሜንት ገብቶኛል። እንዲህ አይነት ቅሬታዎችን እዛ ሆነ ትሰማለህ የሚል እምነት አለኝ። ምክንያቱም ተበደልኩ የሚለው ካህንም አንተን እንደሚያገኝ ሰምቻለሁ። ተበደልኩ የሚለው ምዕመንም አንተን የሚልህ ዋቴቨር ከሁለቱ አገልግሎት ላይ ስላለ የሁሉም አይ ቲንክ ቋት መዳዊ መጽሐት ነው ልበል እንግዲህ የሐሳብና ይሄንን አስተውለህ ታውቃለህ?
ይኸውልህ ምንድነው መሰለህ እዛው ቦታው ላይ በምንም አይነት ነገር አሁን ለምሳሌ ይኸውልህ ምእመን ይመጣል አንተም ብትሆን ሄድክ ለአካባቢው አዲስ ነህ የሆነ ነገር እያስተባበርኩ ብታይ የሆነ ነገር ቅር ቢልህ እስቲ ለዚህ ልጅ ወይ የሆነ ነገር ታይና ወይ ያን ሰው ተወደውና ወይ ደግሞ አገልጋይ ነው ብለህ ትጠይቀዋለህ ይሄ የማይቀር ይሄ ሰው ልጅ ባህሪ ነው አይደለም እንዴ የሆነ ግር ያለህን ነገር አስተባባሪ መስሎ የታየህን ሰው ትጠይቀዋለህ ይሄ የማይቀር ነገር እንጂ የተለየ ሰው ሆኜ ከሌሎቹም አስተባባሪዎች ለየት ብዬ እውነት ጥፋቴ ይበዛል ከአገልግሎቴ ጥፋቴ ይበዛል እውነት ለመናገር ጥፋቴ ይበዛል ለየት ብዬ አይደለም ዛሬም እዚህ የተገኘሁት ሰው እንዲረዳኝ ፈልገው ግን ምንድነው ሰዎች መተው ሁላችንም እዛ ያለን አገልጋይ ቶና እዛ አሳሪ ፈቹን አውደ ምሕረት ላይ ሴቶች በሴቶች ወንዶች በወንዶች ያናናኩት አይደለም ደግሞ የአገልግሎትን ደረጃ ሁሉም አንተም እዛ እኮ ስትሄድ ራስን ለክርስቶስ አስገዝተን የምትሄደው እዛ ቦታ ላይ that's why ባለፈው ሰው ምእመኑም ጋር ችግር ያለ ያልኩት ለመገልገል ብቻ አይደለም መሄድ ያለበት ለማገልገልም ነው መሄድ ያለበት እንዴ ምንድነው አግዘኝ እስቲ አንዲት ጠጠርም ቢሆን ቤቴ ለሊሰራ ያቀበለ ምንድነው እምርለታለሁ ይላል አይደል ከተሳሳትኩ ይቅርታ አርመኝ ያቺን ጠጠር ያቀረበ ማንን አገለገለ እግዚአብሔርን አገለገለ ስለዚህ እኔ እዛ ጋር ስለተገኘው ምናምን አይደለም አሁን ሐሳቡ ገብቷል መሰለኝ ግን ማንኛውም አገልጋይ ቤተክርስቲያን ላይ ለምሳሌ ቤተክርስቲያን ላይ እንደው ይሄድና ጫማ እዚህ ጋር ታውልቁ ይላል አገልጋይ ነው ልክ እኮ ላይ ነው ይችላል ወይ መንፈስ ኖሮበት ሊሆን ይችላል ገብቷል ታውልቀ ነው የምትሄደው ስለ ቦታው ስለማታውቅ ልጠይቀው ሁሉ ትችላለህ እንዴት እናርግ እንዴት እንራመድ በምን መንገድ እንዴት እንኑ የአካባቢው ስርዓት እንዴት ነው የጸበሉ ወይም የገዳሙ ስርዓት እንዴት ነው ልትል ትችላለህ ገብቶ ካለ እሱ ስላለቀቀው መንፈስ ስላለቀቀው በዛ ሁኔታ ውስጥ ሆኖ ለተናግሮ ሊሆን ይችላል አንተ ግን ምንም ስለማታውቅ ያንን ልትል ትችላለህ የፈለገው ሊነግርህ ይችላል ገብቶ ካለ አየህ ስለዚህ ምንድነው አንተ ያንን ሰው ጠየቅከው ማለት ነው እኔም ልክ እንደዛው ነኝ ግን የመጣሁት የሁሉም ስሜት ስላለበት የመጣሁት ተባብረን እንደጀመርኩት ተባብረን አንድ ሆነን እኔ ልጠመቅ ነው የሚሄደው ከዚህ በኋላም ሲሆን ወደፊትም አልቀርም አገልግሎትም ቢኖር ገብቶካል ባገለገል እንዳንድ ግለሰብ ነው ገብቶካል ስለዚህ ይሄ ከሆነ ምናልመው ጊዮርጊስ ላይ ምናልመው እቅድ አሁን እየተሰራው የሚባለው ፕሮጀክት ሰፍቶ ሲሰፋ ግን በአንድ እንትና አይደለም በአንድ ሳይዶ ነው አይደለም ገብቷል ስርዓት አላት መዋቅር አላት ቤተክርስቲያኗ በዛ መዋቅር መሰረት እንሂድ ነው ችግሩን ተናገር ያለው ባለፈው ገብቷል መከፋፈል መጣ ስለዚህ ከዚህ እንውጣና አንድ ሆነን የምንፈልገው እኔ አሁን በወርቅ ቢሰራ ደስ ይለኛል ግን ቅድም የነገርኩ ችግሮች ባስጓዦቹ ላይ አለ ተብሎ ሰምተህ ታውቃለህ ሉክ አሁን ሊሆን የሚችለው እርግጠኛውን ስለሆንኩ ምነግርህ አቡነ ሐራ ለምን ተከለከለን የሚለውን ልመልስልን እርግጠኛ ስለሆንኩ ሀተቱ ሰው ተይዘው ሄዷል ይሄ ህመም እንደ ህመም ስታቀው በጣም ተላላፊ በሽታ ነው ጎግል አርግ ገብቶካል ስለዚህ ይሄን ምእመን ይዘውት ከሄዱ አቡነ ሐራ ይተላለፈ ይበከላል that's why ለምን እየተወራ እኮ ነው ሚዲያ ላይ አልወጣም ሚዲያ ላይ የሚሸፈነው ሽፋን ሌላ ነው እንጂ እየተወራ ነው ገብቶካል እኔ ለዛ ነው ድንጋይ ስለደረደርን አይደለም ጸበሉ የተዘጋው ማይሚን ድንጋይ አልኩኝ ቤተ መቅደስ ማለት አዳራሹንም by the way እየሰሩ እኮ ነው ግን ደረጃውን አልጠበቀም እናስ እንዴት ነው አከሄዱ ይሄው እንዳልከው ጥያቄዎች እየመጡ ነው እርግጠኛ ነኝ ከኔ በላይ አንተ ጋር ፋይሎች እየመጡ ነው ጥያቄዎች እየመጡ ነው ጉዳዮች እየመጡ ነው እንደውም ከአቅሜ በላይ
የሆነ ይዤ ከመጣው ሐሳብ ውጪ ሁሉ እንደሚመጣ እርግጠኛ ነኝ ገብቶካል ሰው ምንድነው የዚህ መነሻው ምንድነው አንድነት ለህዝቡ ጥሩ ነገር ማሳየት ገብቷል በዚህ መንገድ ብሎ just የሆነችን ሐሳብ አውርተ ነው አየር ላይ ሐሳብ ነው መሬት ሲወርድ እንዴት እንደሆነ ህዝቡን አሳይተን አምኖበት እኔ ብቻ ነኝ እንደ ባለሙያ እኔ ብቻ ነኝ እንደ ሐሳብ ያለኝ ብዙ ይሰራ ነው የምትለው እስቲ እንደመጣልን መረጃ እንደገባኝ ከሆነ አንድ ጥያቄ ልጠይቀ እኔ ጋር ከተደወለው ለሰማዕቱ ልከናል አድርሰናል እንደሚሉት ከፍተኛ የብር ዝውውር እንዳለ ተረድቻለሁ አልተሰራም አይደለም እያልክ ያለው ግን በህሊና መሰራት ነበረበት የምትለውና የተሰራው የተለያየ ነው መሰለኝ አይደል ለምትለው አሁን ለምሳሌ ልንገርህ ለምሳሌ ህመሙ እያለ ሐውልት ተመርቋል በ25 ቀን ወይ 20 ቀን ሳይሞላው ሰበካ ጉባኤ አገረ ስብከት ደብዳቤ ለሁሉም ጉዞዎችና እንትን ተለቀቀ ጉዞ እንዲቆም መልስልኝ ሀተቱ እያለ ሐውልት ተመረቀ በ20ኛው ቀን ደብዳቤ ተላከ ጉዞ ይቁም ተባለ ጸበሉ ይዘጋ ተባለ ስለዚህ አሁን ምንድነው ፖይንቱ እኔ ደግሞ ይኸውልህ ደስ ብሎ ሰው ያጨበጨበ ይኖራል ውስጡን ነው ማየት ባካችሁ እኔም ያን ያህል እንደዚህ ሆኛ ሳይሆን የሚታየኝ ነው የተናገርኩት ማንንም ሰው በራሳችን ውስጥ እየከተተን እናስበው ጸበሉ ሲወጣ ድሮን በጭቃ ቤተክርስቲያን ሆና ነው አትስተካከል አይደለም በወርቅ መሬቱ በወርቅ ቢሰራ ያንስበታል ይሄ ግን የሚሆነው በወርቅ የሚሰራው አንድ ስንሆን አሰራራችን ንጹህ ስናረጋው ክፍፍል ሳይኖር ህብረተሰቡን ነዋሪውን ሳንከፋፍለው ሰበካ ጉባኤውን ሳንከፋፍለው አገረ ስብከቱን ሳንከፋፍለው ይሄን ስናረግ ነው ገብቷል እንጂ ሐውልት ተመርቋል አንድ አዳራሽ ተሰርቷል አዳራሹን የወቀስኩበት ምክንያት አለኝ ፈርስት ኢምፕሬሽን ያልኩት ሽንት ቤት አለ ከፊቱ እኔ ሀተቱ በ2015 ተከስቶ አብረን ሆነን ከህመሙ ተመልሰን የቆፈርናቸው ሽንት ቤቶች አሉ እንደነገርኩ ያ አዳራሽ ፊት ለፊት ያለው ሽንት ቤት አለ ቤተክርስቲያኑ 41 ክንድ ርቀት እንኳን የሚሞላ አይመስለኝም ከቤተልሔም ይሄን ስርዓት አለን እኛ በቤተክርስቲያን እስቲ መቼም ከኔ በላይ የቤተክርስቲያን ህግን ታውቃለህ ለምን ፕሮግራምህን ለማዘጋጀትም ከዚህ በፊት ያለህም ህይወት ስለ ቤተክርስቲያን ህግና ትውፊት በደንብ ማንበብና ማወቅ አለብህ በትክክል ስለዚህ ንገረኝ አዳራሽ ሴት ወንድና ሴት የሚተኛበት አዳራሽ ወይ መኖሪያ ቤት እሱን ኮሜንት እየፈለኩት ነበር እሺ መኖሪያ ቤት ሰጡን ሰዎች አንዱ በራሱ ደረጃውን የጠበቀ አይደለም አጭር ነው ብዙ ይሄ ኮሜንቱን እየፈለኩል ስለነበር ወደ ኳሊፊኬሽንማ እሱ ባለሙያ ይዘህ ሄደ በደንብ ለምን ገቢዎች ይሰራላ በግል አካውንት ነው የተሰራው ወደ ኳሊፊኬሽንማ አንሄድ አሁን ወደ ቤተክርስቲያኑ ወደ ኳሊፊኬሽን ወደ ቤተክርስቲያኑ አንምጣ ማለት የሚመለከተን እሱ ነው ባይ ዘ ወይ ገንዘብ አሳስቦኝ አይደለም እግዚአብሔር እንዲገባ እንዲወጣ እቺን ታክል ለኔ ምን ነው እንትና ስለተጠቀመ ይጠቀም ከተጠቀመ ለኔ ምንም አይደለም ይሄን ጉዳይ እዚህ ጋር ያስመጣኝ እንትና እንደዚህ ስለሆነ አሁን ጉዞ እሱ እንዴ ብሰራስ ምን ችግር አለ ብሰራስ ግን አልሰራም ለምን መሰለ በቀናት ውስጥ ገብቼ ብሰራ እንኳን በቀናት ውስጥ ገብቼ እነሱ የሰሩትን ስራ ሰራዋለሁ ደፍሬ እነግርሃለሁ ይሄን አልፈልገውም ቢያምረኝ እንኳን እያማረኝ ይቀራል ለምን የቦታው ቅድስና እንዴ ይሄ እኔ አይደለም የምናገረው ብሰራ እያማረኝ ይቀራል ገብቷል ስለዚህ እኔ የቤተ ክርስቲያኗን እንጂ እንዲገባ ማንም የሚያበረየውን በሬ አፉን አትለጉመው ይላል ገብቷል እንደው እኮ ቃፋችን ላይ ሆነና ውስጣችን አላሳረጽነውም እንጂ ምንጭም ቃለ ወንጌሉማ ትልልቅ አባቶች አሉ ትልልቅ የወንጌል አባቶች አሉ እንሰማዋለን እኮ
ግን መኖር ነው ያቃተን። ስለዚህ አሁንም ቤተክርስቲያን ውስጥ ስንሆን እንደ ቤተክርስቲያን እንኑር ነው። በትክክል ግን ለምሳሌ እንደ አንዳንድ ምዕራብ አፍሪካ ሀገራት ነዳጅ የለንም። እሺ እንደ አውሮፓውያንም የዘመነ ዕውቀት የምንነግደው የለንም። ገብቶኛል ነጋሽ። ኢትዮጵያውያን ካለን አንድ ነገር እምነት ነው። የዛ እምነት መገለጫው አንዱ ብዬ ከማስበው ይሄ በርሜል ጊዮርጊስ ነው። ብዙ እምነት ብዙ የማያምኑ ሰዎች እንዲያምኑ ብዙ ያመኑ ሰዎች ፈውስ እንዲሆንላቸው ምልክት ተደርጎ ከተሰጠን አንዱ ብዬ የማስበው ሰማዕቱ ነው። አንዱ ብዬ የማስበው ያንን ቦታ ግን በጥቂት ሰዎች እንዲህ ታምሶ በአገልጋዮችም ተከፋፍሎ ምዕመኑ ተማሮ በተለይ ከአውሮፓ ከተለያዩ የሚመጡ ምዕመናኖች እረፍት ጊዜያቸውን ሰውተው ቤተሰባቸውን ሳያያቸው ድህነት ፈልገው የኔን ቤተሰብ ጨምሮ ነው ድህነት ፈልገው ስንት ዓመት ከቤተሰባቸው ያልተገናኙትን ቤተሰብ የእግዚአብሔርን ፈውስ ፈልገው ሲመጡ የሚያዩት ነገር የጎደለው ቀርቶ የተተረማመሰ ነው። ይህን ስታይ እንዳገልጋይ እዛ ጋር እንደምመን ምን ይሰማህ ነበረ? ምን ይሰማል? አሁንም የምመጣልህ ወደ ቤተክርስቲያኗ ነው። አሁንም የምትለኝ ጉዳዩ ምንድነው? እንደ ምእመን ቤተክርስቲያናችን ነው የምንለው። ስለዚህ አሁን ቅድም ሳልጨርሶ ስለንትን ስላልኩ አዳራሹ ተሰራ፣ ግን ከቤተክርስቲያኑ ምን ያህል ርቀት አለው? አዳራሽ እየተባለ ነው፣ ለሰው ማረፊያ እየተባለ ነው። እሺ ስለዚህ እናጥና። ቦታው ላይ ሄድኩኝ፣ ዲዛይን አልተደረገም አይደለም። ሌሎችም ባይደው ያርገዋል። 2-3 ዲዛይን ተደርጎ ከሽፏል። ምንም እኮ ምንም ለምን የሚከሽፈው? ያሰራር ጉዳይ ገብቶሃል? 2-3 እንዴ ዲዛይን አድርገው ጊዜ ሰጥተው ምን ብለው እንደዚህ ሚዲያ ላይ ወጥቶ ሽፋን አላገኙም እንጂ አድርገው ሞክረው አቅቷቸው ትተዋል። ገብቶካል? ስለዚህ ምንድነው ይሄ ነገር ሲሆን ተመዛዝኖ ይደረግ። ለበረከት ስራ ክፍት አይደለም ነገርየው፣ በሆነ ነገር የታጠረ ነው ማለት ነው እኔ የሚሰማኝ እንሄድ የለ ቦታው የሚመስለኝ። ምክንያቱም ቅናት የሚገላቸው የቤተክርስቲያን ልጆች እልፎች ናቸው። እኔ ልስራው ከተባለ እኮ መስጠትና አሰርተ መምጣት ነው። ተደጋግሞ የሚከሽፍ ከሆነ የሆነ ኢንተረስት አለ ማለት ነው። እዛ ጋር አትሰራም ትሰራለህ የሚባል ፉክክር ያለ ይመስለኛል። ዝም ብዬ ሳስበው ከመሰረቱ ነው። አሁን ይኸውልህ እዛም ቦታው ላይ እንገኛለን እንሄዳለን የምንለው ከመሰረቱ እንትን ለማለት ነው። ሰውንም በሰላም አዌርነስ ፈጥረን ገብቷል። ምእመኑ እዛም እኮ ያለ ሰው ይቃወመናል። እመነኝ ይቃወመናል። አሁንም እነግርሃለሁ ይቃወመናል። የሚቃወመን ሰው ይኖራል። ለምን እንዳልኩ የቲፎዞ ጉዳይ ነው። ምእመኑም ጭራሽ ነዋሪ አዎ እሱማ ከምእመን አሁንስ አስተያየት እንትን አላልክም? ብር በልተሃል ምን ተብለሃል ተብለ አንተስ ሄደ ሳትረግጠው ቦታውን ደጁን ተብለሃል አይደለም? ገብቷል ተብለሃል አይደል? ስለዚህ ይሄ የምን ጉዳይ ሊመስል ይችላል? የኢንተረስት ጉዳይ ነው። የቲፎዞ ነው። ይሄን አስተያየት የሰጠ አንተ እንደ ምእመን ጥቁር ክር እንዳሰረ የትም ቦታ ሄደ የመጠመቅ መብት አለ። የትም ቦታ ሄደ የመገልገል መብት አለ። እንደ ጉዳይ ደግሞ ይሄን ማስተላለፍ ትችላለህ። ነገ በርሜል ልትሄድ ትችላለህ፣ ዛሬም ልትሄድ ትችላለህ። ስለዚህ ያ ሰው ሂድና አትሂድ በሚለው ሐሳብ ነው እንዴ? ስለ ሰው ነው የምትሄደው? ስለ ራስህ፣ ስለ ልብህ፣ ስለ እውነትህ፣ ስለ ውስጥህ የምትሄደው? እንደውም እኔ ስለ እንደዚህ አይነት ጉዳይ ሳይሆን እውነት ስለ ራስ እውነት ጊዮርጊስ ስለ እኔም ስለ ሀገሬም ስለ ህይወቴም ብለህ ሄደህ በንጥሩ አይምሮ ተጠምቀህ ተመልክተህ ተአምሩን አይተህ ቦታውን ረግጠህ ብትመጣ እኔ ደስ ይለኛል። ገብቷል? አይደለም በዚህ ጉዳይ አሁን እኮ ኮተት ነው የያዝነው። የምንፈታው የሆነ ነገር የምናስተካክለው የሆነ ነገር ነው የተያዘው። አሁን አንድ ነገር በዛብኝ። ባያዝድ እንዳልሆን ይሄ ጉዳይ ሲፈጠር እንዴት ተፈጠረ ምን ሆነ የሚለውን በሚያውቅ አእምሮ አይደለም እንጂ የሄድኩት። አልሄድኩም ማለት አይደለም። ይህንን ይፋ ላድርግ። ኦኬ አሁን በዛ ነገሩ በዛ ጥሩ ነው። በዛ ግን ይሄንን ነገር ተሸክሜ አይደለም የሄድኩት። በንጹህ ህሊና ነው። ቦታውን ሲጀመር አካባቢ ነው የሄድኩት። ርቋል። ይሄ ጉዳይ ከሆነ አይደለም ትልቅ ፈውስ ያለበት የበረከት ቦታ የእምነቴ ይቅርና ኢትዮጵያ ውስጥ ያልሄድኩበት ቦታ የለም።
ጋዜጠኛ ነኝ ያልሄድኩበት ቦታ የለም ደለጎንም ዋቴቨርም ከዛም አልፎን ሱዳን ገብተን ወተናል የጦርነት ዘገባውንም ለመዘገብ በአብድራፊ በኩል በቀራቅር በብዙ ቦታ ዞረን መተናል በአዲሱ መንገድ እንደው በደንብ ገብቶኛል ግን ይሄን ጉዳይ ተሸክሜ እንዳልሄድኩት ይታወቅልኝ ይሄን ጉዳይ ግን ተሸክሜ አልሄድኩም በዚህ ማይንድ ግን ምናልባት ለምርመራ ነገ ሄዳለሁ እና ቦታው ሲባል ትንሽ እንደማላቀው እንዳይሆንብኝ ስላሰብኩ ነው መናገር አልፈለኩም ነበር እንቀጥል ኖ እንትን ይላህላ ስሜታዊነት ሳይሆን ግድ ላስረዳ እንደ የሚለው ነገር ውስጥ ገባለ ሰው ምንድነው ሄደን ከመሰረቱ ገብቷል ብዙ የብዙዎች ጥያቄ ከመሰረቱ ይጽዳ ከመሰረቱ ስለዚህ ከመሰረቱ ሲነሳኮ ካንዱ ወደ አንዱ የመጣ ነገር ሊኖር ይችላል ይሄ ሁሉ ተስተካክሎ እንደሚታቀደው ስለ አንድ አባት ምን ብለው እንትናቸው ስለዛ ቦታ ሲሰማ መሃሉ ዳሩ መሃል ይሆናል ብለው ትንቢት የተናገሩ አባት አሉ ባለፈው ነገር ያለው አትደነቁ ራሳችሁን ብቻ አስተካክሉ ሁላችሁም ምዕመኑ ነዋሪው ጉዞው ሁሉ እንጂ ሙት ያነሳል እንዲህ ከሆነ ግን አትድኑም ያሉ አባት እንግዲህ ከዛሬ 10 ዓመት በፊት እንዲህ አይነት ትንቢት ተናግረዋል አላልኩም ካሉ እንግዲህ ማለት ትልቅ አባታቸው በእኔ አንደበት ስም በማንም አንደበት የሚጠሩ አይደሉም ትንቢት የተናገሩለት ቦታ ነው ደግሞም ሲያስተምሩ የነበረ ሰው እንግዲህ ዛሬ ወይ ጠብቃለሁ ኮሜንት ሴክሽን ላይ ሲያስተምሩ የነበረ ሰው ትልቅ አባት ናቸው እና ስለዚህ ይሄው አሁን እኮ መሃል እዛ ሆነ ህዝብ እየጎረፈ ያለው ወዴት ነው ወደ ዳሩ ስለዚህ ይሄው ትንቢቱ እየተፈጸመ ትንቢት ማለት ደሞ በዚህም እንትን እንዳይመጣ ይሄ እንደዚህ አይነት ግለሰብ ተከታይ ምናምን አይደለም ግለሰብም አይደለም ሲጀመር በትልቅ ዳም ውስጥ ያሉ የተከበሩ ከሰው እንኳን የማይገናኙ ናቸው ሊያስተምሩ ሲመጡ የሰማውትን ነው እንጂ እኔም እንትን ብያለሁ ሊያስተምሩ ሲመጡ የሰማውት ቁጭ ብዬ የሰማውት እንደ አገልግሎትም ሆኜ አገልግዬ አይደለም ቁጭ ብዬ እንደመመኑ የነበር ያውቃ ገብቶ ካል አይደለም ስለዚህ ያ ነገር ወዴት ይወስዳል መሃሉ ዳሩ መሃል ከሆነ እንግዲህ እቅድ አለ ኤርክራፍት ራሱ እዛ እስከ መስራት ከተባለ አንድ ሆነን የምንሰራው ስራ ነው መሆን ያለበት አይደለም በትክክል እኔ ይሄንን ነው የምለው ስለዚህ አንድነታችን ይሻለናል ስለ ቦታው ስንገልጽ ትክክል በሆነ መንገድ ትክክል የሆነውን ነገር ለሰው አይምሮ የሚመጥነውን ነገር የሆነ ነገር ስናረግ ነገርኩ እኮ አሁን ብዙ ጥያቄ ጠየቀ ገብቷል ውስጡ ያለው ወይ ከሰው ጋር አውርቶታል እኮ አምቷል በሐሜት ወደቀ ያ ሰው ለምን ያ እንዳይሆን ግልጽ ንጹህ ብሪፍ በሆነ መንገድ ገልጸን ህዝቡን አምኖ ይሄ ህዝብ እንዳልከው ከሌለውም ላይ ከሰውም ተበድሮ ጊዜውንም መስዋዕት አድርጎ ያደርጋል ይሄ ደግሞ ምልህ ቦታው ስለሚለይ ነው እኔም ስላወራው ቦታው አይቆሽሽም እንኳን ቦታው ሰው እንዲያልኩ ሰው አይቆሽሽም መንገድ አለው ሁሉም ገብቷል መንገድ አለው ለምን ይሄ ነገር ያወራነው ስለ ቤተ ክርስቲያን ነው ገብቶካል ያነሳሳን ያወራንበት ነገር ስለ ቤተ ክርስቲያን ነው ስለዚህ መንገድ አለው ሁሉም ስለዚህ አይደለም ሰው እንደዚህ የተባለ ሰው እንኳን አይቆሽሽም ለምን ክርስቲያኖች ነን ጥፋት ቢኖርብኝ ሰውን ይቅርታ ጠይቃለሁ ራሴን በንስሐ አጸዳለሁ በዛ መንገድ ላይ ደግሜ ላለመገኘት ራሴን ነው ጉዳዩ ከራስ ጋር ይሆናል ማለት ነው ትክክል ስለ ቤተክርስቲያኗ የተለየ ሹመትም ሽልማትም እኔም አንተም የለንም የቤተክርስቲያኗ ልጆች ነን ቤተክርስቲያኗን በተመለከተ በንጽህናና በድፍረት ግን ለመግለጽ መጣን ቤተክርስቲያኗን ይመለከታቸዋል የተባሉ አካላት ግን ይመለከተናል ብለው አለመምጣታቸው አሳዝኖኛል አለመምጣታቸው በተለይ የሀገረ ስብከቱ ሰዎች ይህን ፕሮግራም ሳያዩ አላለፉትም በደንብ ያዩታል
ምናልባት የቤተ ክርስቲያኑ አገልጋዮች ላያዩት ይችላሉ ኢንተርኔት ላይኖር ስለሚችል ቢሮ ከፍታለች እዚህ በሁለተኛው ኦፕሽን እንመጣለን ወሬ ደግሞ እግር አለውና በሀገራችን እንደዛ ነው አንዳንዴ ከመተላለፉ በፊትም የሚቀድምበት ሀገር ላይ ስላለን እሱን ነው ሳይሰሙ ይቀራሉ የሚል እምነት የለን እንደው የዋህነቱን ጎን ለጎን እናስኪደው ብለን ነው መልካም እንደው ዝም ብለን መልካም ሰምተው የቤት ውስጥ መረበሽ የቤቱ መበጥበጥ ለምን እንዳላንገበገባቸው አላውቅም አገልጋዮቹን አዝኛለሁ ሀገረ ስብከቱን ኢቭን ብፁዕ አባታችንን ና ልጄ አለማለታቸው ገርሞኛል አዎ ሚዲያ ነው ግን ሚዲያው እኮ በአንድ ሰው የሚዘወር ነው የኔ ኃላፊነት ነው እኔ ብቻዬን ሁሉ ጋር ደራሽ አይደለሁም ከማህበራዊ ሚዲያ ዛሬ ማንም ሰው እጁ ላይ ባለው ማህበራዊ ሚዲያ እንደፈለገ በሚዘውርበት ኃላፊነት በሚሰማን ልክ ሁላችሁም ተቀራርባችሁ ቤተክርስቲያን እንፍታ ስንል ለቤተክርስቲያን የሚመለከተን እኛንን ብሎ የመጣ ሰው አለመኖሩ ያሳዝነኛል ግን ወደ ቤተክርስቲያን የሚላክ ነገርን ለመገልበጥ ደግሞ ሁሉም በቦታው ላይ ቁጭ ብሎ ሙዳየ ምጽአትን እንደ ቅርጫ ለመከፋፈል ሲቀመጥ ደግሞ ያሳፍረኛል ይሄ ንጽህና ጉዳይ ነው ብዙዎች የሚድኑበት ነው የላኩት የት እንደደረሰ ማየት ይፈልጋሉ ሲወርድ ከፍ ሲል ደግሞ ቦታው ከንጽህናው ጸጋው ተገፎበት እንዳይወርድ የሚሰጉ አሉ የዳኑ ሌሎች እንዲድኑ የሚመኙበት ያልዳኑ በቀጠሮ ያሉ ነገ ፈታለሁ ብሎ የሚያስቡ ያላዩት ለማያት ቀጠሮ የያዙ አሉ ቦታው በሰዎች እርኩሰት ጸጋው ይቀማል እንዳይቀማ ፈራለሁ ያ እንዳይሆን በጸሎት እንኳን እናስብ ብሎ የደወለ አገልጋይ ለመኖሩን ሳስብ ከልብ ያዝኛለሁ በጣም ተሰምቶኛል የምሬን ነው ማለት እኔ ጋር የደወሉ አካላት የራስን ንጽህና ለማጉላት የተሰራውን ስራ ተሰርቷል አልተሰራም የሚል ኦዲት ለማወራረድ ካልሆነ በቀር ስለ ምእመኑ ያዘነ አለመኖሩ ከልብ ያሳዝነኛል ይሄን ፕሮግራም ስንሰራ አብይ በጣም ከተሰማኝ በጣም ካዘንኩበት አንዱ ነገር ምን ታውቃለህ የታፈነ እውነት ብለን በነጋሽ ሚዲያ ለቀን ቪው የማየት አይደለም ተስፋ የነበራቸው እናቶች እህት አባቶች አልቅሰው ይደወሉልኛል መች ነው እግዚአብሔር የሚታረቀን የፈውስ የምንለው ቦታ ብጥብጥ ሰላም የምንለው ቦታ ነውጥ ተስፋ የምንለው ቦታ ላይ መራቆት ከበዛ ምንድነው ተስፋችን የምእመኑን ልብ ጎድተነዋል እኔና አንተ ግለሰቦች ነን ዛሬ ነክተውናል ላንጨርሰው እንችላለን ግን እባካችሁ ስለ እግዚአብሔር ስትሉ በዛ አካባቢ ላይ ያላችሁ የበደላችሁ ክሳችሁ የወሰዳችሁ መልሳችሁ የተሳሳታችሁ ደግሞ ታርማችሁ መጨረሻው ንስሐ ነው ለኔ ማንንም እንዲያሳድድ ይቅርታ ማንንም እንዲያሳድድ አልፈልግም የቦታውን ንጽህናን መልሰው ከጠፋው ይልቅ የምንሰራው ይበልጣል አሁንም ክርስቶስ ሁሌም ተስፋ ነውና እድል ነው ገብቷል ለነገም እድል ነው ዛሬ የመዳን ቀን ዛሬ ነው እሱንም አሁን አይደለም ዛሬ ባይሆን ደግሞ ነገ ሲነጋ የመዳን ቀን ዛሬ ነው እሱንም አሁን እሱም በንስሐ ነው አይደለም በሚጠበቅብን መንገድ ነው በተቀመጠልን መስመር ነው አቋረጥኩና ይቅርታ ምን ሆነ መሰለ አንድ መስም ስለማልጠራ ችግር የለውም ማለት እሺ መልካም ተአምሩ ነው ምንም ነገር ባልና ሚስት ልጃቸው ታሞ ይመጣሉ ከዛ መተው ያው በቃ የእንቅልፍ መድኃኒት ነው የሚወስደው የተለያዩ መድኃኒቶች ይወስዳል እንዴት ብዬ ልንገርህ በቃ ለደቂቃ እዚህ ጋር ከተቀመጠ ከደቂቃ በኋላ ይነሳል ለደቂቃ ከተኛ ብድግ ይላል እና አባት የራሱ ትልቅ ፖዚሽን አለው እናት እንደዚሁ ስራ ላይ ናት ያለቻቸው 7 ቀን ናት ኢማጂን ያለቻቸው 7 ቀን ናት በዛች 7 ቀን ውስጥ ነው የመጡት ከዛ ያው ተጠመቀ ትንሽ በአገልግሎት ሰዓት ያው አገልጋዩ እንደነገርኩ ሰው ተለይቶ ሳይሆን ደካማውንም ምኑንም የሚመጣውን ሰው ሲጀመር እንትና ነው ብለን አያውቁም
ስለዚህ ሁሉንም ነው በኩል የሚያስተናግዱት እና በዛ ሰዓት የነበርኩበትን ነው የምነግርህ እና 7 ቀን ተጠምቆ ያው ያወሩ ነበር። ያው ጭንቀት አለ፣ ዳነ አልዳነ ለሱ ብለው ነው የመጡት። ቤት ትለው ስራ ትተው ምን ብለው እና እንግዲህ ሐሳቡን ስላነሳው ሜቢ ይቅርታ ስም ስላልጠራው ግን ለሌላ ትምህርት ይሆናል ብዬ ነው። 7 ቀን ተጠመቀ፣ ለውጥ የለውም። በ7ኛው ቀን ሊመለሱ በፍጹም አልናቸው። እኛ አይሄድም፣ ለውጡ ሳያይ አይሄድም ማለት እውነተኛ ነገር ነው የምነግርህ። በፍጹም አልናቸው። አይ ጊዜ የለንም ምን የለንም፣ በቃ ደግሞ ወደ ሌላ ደግሞ ወደ ሆስፒታል እንውሰድ እስቲ ወደ ተሻለ ቦታ ብለው ሲሉ በቃ በፍጹም ይዛችሁት አትሄዱም፣ እግዚአብሔር ተአምሩን ይግለጥ፣ ሰማዕቱ ቅዱስ ጊዮርጊስ ተአምሩን ይግለጥ፣ ይዛችሁት አትሄዱም ማለት። እናትም እኔም ቢዚ ነኝ፣ አስም በህመምተኛ ናት፣ ሙቀቱ አለ፣ ያፍናታል፣ ትረበሻለች፣ ባል ስራ አለ፣ ስለሷ ያስባል፣ ስለ ቤተሰብ ያስባል፣ እንዴት ይሻለ ጨንቆት ያለቅሳል። እኛ ኃላፊነት እንወስዳለን አለን አስተባባሪዎች። በፍጹም ብለን እንደውም ቁጣ ሁሉ ደረጃ ደረስን። በቃ እሺ ተባለ። አባት እንዲሄድ ወሰንን። እናትን እኛ ልጁን እያያዘን ወስደን እንድናስጠምቅ እየወሰድን እናስጠምቃለን። አሁን ለምሳሌ ቤተሰብ የሌላቸውን የአገልጋዮች ቤት አለ፣ እዛ ስር እያስቀመጥን ምግብም ከሚበሏት እያካፈሉ ለሌላቸው ሁሉ ይሰጣሉ። እና ምን ሆነ መሰለ፣ አባት በባጃጅ ሌሊት 9 ሰዓት እኛ አገልግሎት ጀምረናል። ሌሊት 9 ሰዓት ተጠመቀ። ሻንጣውን አስተካክሎ 11 ሰዓት ወጣ። የዛኔ በጎንደር ነበረ ጉዞ የሚካሄደው እና በጉዞ አይደለም በግል ነው። በባጃጅ ሄደ፣ በደለጎ ገባ። ከደለጎ ጎንደር መኪና ይዞ ሄደ። የሚገርም ጎንደር ገብቶ 6 ሰዓት ላይ ምናምን ይሆናል ሰዓቱ፣ 7 ሰዓት 7 ሰዓት ምናምን ይሆናል የደወልንበት። እሱ 9 ሰዓት ነው የተጠመቀው ብያለሁ። ልጁ ደግሞ የደረሰው ጠዋት የ1 ሰዓት በሆኖ ነው። እናትና ልጅ፣ እናት የ12 ተኩል ልጅ የ1 ሰዓት በየ30 ደቂቃ አይደለም በየ41 ደቂቃው ነው ጸበሉ የሚወጣው። እና ተጠምቃ ወጥታ ልጇ ተጠምቆ እስኪወጣ እየጠበቀች ነው። ያው ሰው ይዞት ነው የሚሄደው እንደነገርኩ፣ መራመድ ምናምን አቅቶ ሳይሆን በቃ ከራሱ ጋር ትንሽ አይደለምና ገባ። አባት መንገድ ላይ ነው። እናት ተጠምቃ ወጣች፣ እያለቀሰች ትጠብቃለች። ገብቶ ተጠምቆ ሲወጣ እኔ አሁን እንደማወራ እኔ እንዳለኝ አክቲቪቲ ሆኖ ወጣ። አሁን እኔ እንደምፈራጨው ምናምን እንደዚህ በቃ ስቲቭ የነበረ ልጅ ነው። እኔ አሁን እንደምወራጨው ስሜታዊ እንደምሆነው ምን እንደምሆነው እንደምረጋጋው አገልግሎት ላይ ነበርን። እንዴት እንሁን ማለት እኔ በዛ ሰዓት ምንድን እንደታየኝ ታውቃለህ? ሮጬ ለአባቱ መደወል፣ ሲሄድ ያለቀሰውን እንባ እኔ ነኝ የማውቀው። ሲሆን ይቅርታል እንግዲህ ሰው ግን ስም አልጠራውም፣ ምስክርነት ነው። ከሆነ ደግሞ እነሱ ሜቢ ሊደውሉ ይችላሉ። አይ ዶንት ኖ። አገልግሎት ጨርሰን አብረን ነው አባትህ ጋር አብረን ሄደን ነው የምንደውለው፣ እባክህን ብለን እነሱ እንደውም አስቆየናቸው። ማለት እናትና ልጅ ወጥተው መደወል ነበረባቸው አይደለ? እባካችሁን አብረን ሄደን እንደውል፣ ተአምሩን አብረን እንናገር ብለን ማለት ነው። እኛ አገልግሎት ጨርሰን ጸበል ጀሪካን ይዘን አብረን ነው የምንጠጣው። 10 ሊትር ይዘን ሄደን ቁጭ ብለን እየጠጣን አባት ጋር ሄድን። ደወልን። አቤት አባቴ ማለት የነበረው የድሮ አክቲቪቲ እንደዛ ሆኖ አወራው ማለት ሰውዬው በቃ ማልቀስ ነው ዝም ብሎ። አስበኳል። እዚህ ጋር እንዲታሰብ የምፈልገው እኔ ይሄ ልጅ ሄዶስ ቢሆን፣ የዛን ቀን ሁሉም ቤተሰብ ሄዶስ ቢሆን አየከው። ስለዚህ አሁን በጉዳዮች እየተዘጋ ነው። እኔ የሚያሳስበኝ ይሄ ነው። ሊድኑ ፕሮግራም አድርገው ምን ብለው የተዘጋጁ ሰዎች በምክንያት ሲቀር ስለነሱስ አስበናል? ምን ውስጥ የሚነካኝ ይሄ ነው።
ከጭንቀቴ ወደ ጸበል ቦታ እንደሄድኩኝ ስንቱ ጨንቆት ወደዛ ቦታ ሊሄድ እንዳይሄድ ዛሬ ሁሉ ነገር ውድ ነው። ትራንስፖርቱ ምኑ ማለት የጉዞን ብዬ ልነካ አይደለም። ሁሉ ምግብ፣ መንገድ ላይ እንቅስቃሴ እንዴት ነው? እንቅስቃሴ ሁሉ ብር ነው። አሁን ዛሬ ጊዜው ራሱ ስለዚህ ፕሮግራም ያደርጋል። ያን ፕሮግራም ሲያደርግ 6 ወር ዓመት ሊፈጅ ይችላል። ባለበት ሰዓት ከተዘጋ ያ ሰው ወዴት ይሄዳል? የጨነቀው ምንም ያደርጋል። ወደ ተሳሳተ ቦታ ከመሄድ እዚህ ቦታ ረግጦ ሲድን ለቦታውም ተአምር ነው። ገብቶሃል እንዴ? 13 ዓመት በአልጋ ስትሄድ የነበረች ሴትዮ አልጋዋን ተሸክማ በአይኔ በብረቴ ነው ይዛ እንደ ቀንድ አልጋዋን ብድግ አድርጋ። እልልታው እኮ ይደንቃል። 42 ዓመት በክራንች እንደዚህ የሚሄድ ጸበል ቆሟል። ጊዮርጊስ ሰማይቱ ጸበል ቆሟል። በመጀመሪያው 2015 ተአምር 2015 ሀተቱ ጸበሉት ቆሟል። ከተማው አይደለም ሀገር ተናውጣለች በዛ። ምክንያቱም ብዙ ሰው ነው የሞተው። ከፍተኛ እንደዚህ አሁን ይሄ ያሁን እኮ ሀተት አይደለም። ሰው እንደዚህ እያወራህ ሀተት እኮ ባህሪው እንዲህ አይደለም። በጣም ከባድ እኮ ነው። እና ጸበሉ ቆሞ 6 ወር ምናምን ሆኖታል። በቃ ሰው ያጉረመርማል እዛ ጸበልተኛው። ከዛሬ ነገ ይከፈታል እያለን ስንጠብቅ አይከፈትም ሲባል ጤና ቢሮ ሲመጣ አይቶ ይሄ ነገር ካልተሟላ አይሆንም ሲባል እየሰማኝ ይሄ ነገር ካልተሟላ አይሆንም ሲባል ይሄ እንደዚህ ሲሆን ሲባል ከ6 ወር በላይ ቆየ። በዛው ሰው ተስፋ ቆርጦ ሌላ ጸበል ሄደ። አስተያየት በቃ እንደኔ አይነቱ ደካማ አለ። አይ በቃ ጊዮርጊስ በቃ አልፈቀደም ብድግ ብዬ ትላለ። አስብ እንደዛ እያለን 42 ዓመት እንግዲህ እንደውም ኢንተርቪው ሰጥቷል ማለት ምስክርነት ሰጥቷልና በ2 ክራንች ነው የሚሄደው። የቅዱስ ሚካኤል ዕለት ትዝ ይለኛል። እንግዲህ በሃይላንድ ጥበቃዎቹ በሃይላንድ ጸበል ሰጥተውታል ሲያለቅስባቸው። የቅዱስ ሚካኤል ዕለት ክራንቹን ጥሎ ነው የሮጠው። 42 ዓመት ይገርም ነው። እንትን የሆነ ጊዜ ጸበል ቦታ ላይ እየተጠመቀ ሰው እየተጠመቀ የሚመጣውን እዛ ዮርዳኖስ እንዴት ይጠመቃል? ጉምጉምታ ተፈጠረ። እውነት ነው። ዮርዳኖስ የሚጠመቅ ሰው አይኑ በራ። ህዝቤ እንዳለ በርሜል ተወና ዮርዳኖስ አየህ፣ የሚያወራ ጸበል ነው፣ የሚናገር ጸበል ነው። መልእክት አይደለም ማለት አንተ ለጠያቂ ውስጥ ለፈጠረው ኮንፊውዥን ቦታው ላይ ብቻ ተገኝ፣ ይነግርሃል፣ ይመልስልሃል። በቀላሉ ልንገርህ፣ አገልግሎት ላይ እንደዚህ ምናምን ብለህ ስጮህ መልእክት ይመጣል። ተረጋጋና አገልግል። አያርመሞ ቦታ ነው። አንዴ የገጠመኝን ልንገርህ። ጸጉር አልተቆረጠምና ጸጉሩን ተቆርጠ ግባ። አልቆረጥም። ተቆርጠ ግባ አልኩ። በፍጹም የወንድነት ባህሪ ያለች እኔም በፍጹም አልኩኝ። እዛ ይግባ የሚል ይግባ ገብቶ ያሳየዋል ጊዮርጊስ። አሁን አንዳንድ ሰው ይግባ ቆይ ገብቶ ይገርፈዋል። እኔ ደግሞ በቃ ክብር ብዬ ጀማሪ ክርስቲያን ያለ አይደል እንዴት ብዬ እንትን አልኩኝ። ልጁም እግዚአብሔር ይስጥው ጸጉሩን ተቆርጦ መጣ። ገብቶ ተጠምቆ ሲወጣ እያለቀሰ እግሬ ስር። እኔ ደግሞ ሊመታኝ ሊጥለኝ ነው ብዬ ሽሽት። ምንድን ነው ስል እንግዲህ ማነህ ምንድን ነው የምትከራከረው? ስርዓቴን ጠብቅ። ታዲያ ይሄን ሲል እኔ ምንድን ነኝ? እውነት ላይ ነው ሽንቴ የመጣው። ስለዚህ እየተመለከተኝ ማለት ነው፣ እንዲህ ብሎ እያየኝ ነው ማለት ነው። አየህ ብዙ በወረፋው ቅድም ጀምሬልህ ነበር። አንድ ሴትዮ ልዩ ኬዝ ናት። በጣም ቢዚ ነበር የዛን ቀን። ሰው እየሞላ ተሰልፎ የሚወጣው እየሞላ ነው። 11 ሰዓት ደረሰ።
ምን ላርግ ካቅሙ በላይ ከሆነ ማሰሪያ ቦታ ስለማይል እያሟላህ ነው የምትለው። ስለዚህ ካቅሙ በላይ ከሆነ ልዩ ኬዞችን ታስጠብቃለህ። 10 ከዚህ 10 ከወንድ 10 ከዚህ ያረክ ነው የምትለውና ምን ላርግ መጨረሻ ሰዓት ላይ ይኸውልህ ችግሩ አሁን ባለፈውም ስሜታ ያርጉ ያነገረኝ አገልጋዮች አሉ። በር ላይ ነበርኩ ብያለሁ። የሚፈቀዱ ትእዛዛት አሁን ለምሳሌ የሚፈቀዱ ቦታው ላይ የሚፈቀዱትን እኛ አይደለም ፈጥሬ አይደለም ቤተክርስቲያኗ የተነገረችን ነው ማስተላልፈው። አሁን ለምሳሌ ቦታው ላይ ሽቶ መቀባት አይቻልም። ሽቶ ተቀብተሽ ጸበል መግባት አይቻልም። ህልመ ሌሊት የታየው ፔሬድ ላይ ያለ ሰው ይሄን መልእክት ሁሉ ጊዜ ነው የሚነገረው። አስተባባሪው በር ላይ ያለ ሰው ሁሉ ጊዜ ነው የሚነገረው። እንዳልተነገረ ተደርጎ ሲወራ ነው የከፋኝ። ይሄን ደግሞ ቦታው ላይ ያለ ሰው የረገጠ ሰው ያውቀዋል። ለምን እናወዛግበዋለን? የኔ ፖይንት እሺ እንግዲህ ልመጣልህ ተአምሩን ነው የምነግርህ። ተናገርኩ። ሴት ናት መልእክት ሁሉን ተናገርኩ። የሚገርምህ እቺ ሴት ቆማለች። ልዩ ኬዞች እንዳልኩ በጠዋት ነው የሚገቡት። አርፍዳብኝ መጣ ነው። ሌላው ደግሞ በተከታታይ የሚመጣው ሞልቶ ነው የሚመጣው። እያለ መጨረሻ ሆነ ሰዓቱ። ጨንቆኛል። ልጆች ጋር ማከራለሁ። እንዴት ላርግ እያልኩ ከውስጥ ይጣላሉ። ማለት ቦታው ደግሞ ያስፈራሃል። ከውስጥ ነው የምትጣለው እያልኩኝ ግን ሴቶቹን አሰልፌ መልእክት ሌሊት የታያችሁ ፔሬድ ላይ ያለ ብዬ እየተናገርኩ እንደዚህ ሽቶ አትቀቡ አሉ ህግጋቶች እንዳልኩ አሁን መሰረታዊ ነው የተናገርኩት እንጂ አሉ እነሱን እየተናገርኩ አንድ ልጅ ወንዶች ተጠምቀው እስኪመጡ እንግዲህ ሰልፍ ይዘዋል። እዛው ጋር ፔሬዷ መጣችና ወንድሜ ፔሬድ መጣለች። እንደዚህ የሚሆን አስተባባሪ ዝም ብሎ አይለቀም። ለምን መሰል ጸበሉ በጣም ነው የሚያስፈራው እና ሰው ሄዶ አይ እንዲህ ሆኛለሁ ብሎ ተመልሶ ይሄዳል። ይሄ አጋንንት አሰራር ነው ማለት ፈርተው እንትን እንዳይጠመቁ። ስለዚህ ምንድነው መሰለ የምናደርገው እንይዛትና አለ ቤት እዛ አስገብተን ሴቶችን እንመርጣለን። ይዋት ከሆነ አለ መንፈሱ እንትን ይላቸዋል እንዳይደብ እንትን እንዳይል። አሁን ፔሬድ ነኝ ብላ ከሄደች አውቃ ሊሆን ይችላል ገብቶ ካለ አውቃ ሊሆን ይችላል ፈርታ ጸበሉን ለመግባት እውነት ታየዋል። አሁን ደግሞ መቼም ሐሳብ መስጫ አለ እዛ ላይ ታየዋል አውቆም ይሆን ይችላል። ስለዚህ ምንድነው ሴት እንጠራና ቼክ አርጉ እንላለን። ቼክ አስደረኩ። አዎ ፔሬዷ መጥቷል። ያምቦ ነው ለማሰጠው ለእቺ ለጎደለችው ልጅ ተሟላ ገባች። የሚገርም ሲወጣ ይባላል። ማን ነው ታምር የተደረገለት ብዬ እንጠራራለሁ። 100 ምናምን ሰው እቺው ሴት ናት ጎሏት የገባችው። እግዚአብሔርን ስራየው እና አያምህም ማለት በተለይ የዳነ ሰው ደግሞ እንዳንተ ድኖ ሌላን የዳነ ሰው ማየት ምን ያህል ማለት በየቀኑ ፈውስ ነው የምታየው። ደስታ ማለት የስንት ዓመት ችግሬ ኢንሱሊን የሚጠቀምበትን መደኑ ቡር ከዚህ በላይ ምን አለ? ከዚህ በላይ ምን አለ? እኔ አልዳን ይሄን ከማየት በላይ ምን አለ? ይሄን ያደረገ የነሱ አምላክ እኔስ ብለምነው በንጹህ ልብ አያረግልኝም? እኔንስ አይምረኝም? ከኃጢአቴስ አይመልሰኝም? ዛሬም ትናንትም ነገም ከነጎዲያም እድላለን ያልኩ ለዛ ነው። የቦታው ደግሞ ይሄ ነው የሚያስደንቀኝ የእግዚአብሔርን ስራ እዩ። ልንገር ጡት ካንሰር አሉ አስተባባሪዎች ጊዜ ከፈቀደና ወጥተው እንደው ከደወሉልህ አይሮን ነው ጡት ካንሰር ትቆረጫለች ተብላለች። ቀነ ቀጠሮ ይዛለች። እስከዛ ግን እግዚአብሔር ከማረኝ ብላ መጣች። እየተጠመቀች ነው። ምንም የለም። ጡት ካንሰሯ ሰኞ ነው ቀጠሯ ልትቆረጥ። ሰኞ ነው የምትቆረጠው። ጉዞ ቅዳሜ ነው የሚመለሰው። ስለዚህ እሁድ አርፋ ሰኞ ትገባለች ሆስፒታል።
አስተባባሪዎች ጨጭቀው የእግዚአብሔርን ስራ ተመልከቺ ግዴለሽም እምነት ብቻ ይኑርሽ ብለው አስቀሯል። የሰርጀሪ የምትሰራበት ዕለት ምሬሻለሁ ተብላ ወጣች። ታዲያ ወንድም ማለት ሰርጀሪውን እዛው ሰኞ ሆስፒታል ነበር የምትገባው። አየው እዛው የምትሰራበት ቀን ላይ ራሱ ሰርቶ ራሱ አስተካክሎ ምሮ ፈውሶ ላከ። ታዲያ ይሄን ቦታ ለኔስ አሁን እኔ እንደዚህ ለምናገረው አይሆንም። በህብረት ነው መያዝ ያለብን። አዎ አይመስልም? በህብረት ምን እያሰብኩ መሰለህ? እንደዚህ እንደ አይን እንደዚህ ትኩር ብለን እንዴት ነው ሰጎን እንቁላሏን እንደምታየው ላይ ልክ እንደዛ። አሁን ምን አይነት ስሜት እየተሰማኝ እንደሆነ ታውቃለህ? እንዲህ ፈውስ ያለበት ቦታ፣ እንዲህ ድህነት ያለበት ቦታ፣ እንዲህ ሰላም የሚገኝበት ቦታ ከሚባለው በላይ የማንዋሸው ተበጥብጧል። በብዙ ነገር ተናውጧል። እኔ የዚህ ኢንተርቪ የዚህ ፕሮግራም ቆይታ ወደ ሰላም የሚያመጣን ይመስለኛል። የሰዎቹ የቦታው ድህነት ምንም በኔና ባንተ የሚል አይደለም። ትናንትም እኮ ከትናንት ወዲያም እየማረ ነው እየፈወሰ ነው። የረበሽን ያለን ሰዎች ወደ ሰላም የምንመጣበት አንዱ መንገድ ይመስለኛል። ለምንድን ነው እንግዲህ ካልኩ 4 እኮ ወይ 5 አካል እኮ ነው እዛ ያለው። ማህበረ ምእመኑ አለ፣ ማህበረ ካህናቱ አለ። የሀገረ ስብከቱ 2 ነው አይደል የምንለው። 3ኛው ነዋሪው ነው አይደል? 4ኛው ጉዞ አስጓዦች እኮ ናቸው። የዚህ ግንኙነት እኮ ነው ሌላ ሰርክል ውስጥ ያለ አይመስለኝም። ምእመኑ እዛ ቦታ ሄደ የምንደፋፈረው እሱ ላይ እንመጣበታለን። ምእመኑ በኮሜንት እንደሚሰጠው መዳን ነው የሚፈልገው አይደለም የሚፈልገው። ማህበረ ካህናቱ በጸሎት ከተጉልን ነዋይ ካልቀየራቸው፣ የጉዞ ማህበራቱ ከሴራ ከጸዱልን፣ ከሴራ ከነዋይ ከጸዱልን ማህበረ ካህናቱን አይነኩብንም። በቅድስና ካህናቱ ይሄዳል። ትክክል። ነዋሪውም የማይገባውን ሀብት የሚጠይቅ ነው ብዬ አላስብም። ማላስ ስለለመድ ነው ነው ኢትስ ኦኬ የምንበጠብጥ ሰዎች። በሌላው ጎን የሚላከውን በእምነት ከተቀበልን የቦታውም ቅድስና የኛም ክብር እኮ ከፍ ነው የሚለው። እውነት ነው። ለምንድን ነው እንደዚህ ያልኩ? ተርቢኖስ የጉዞ ማህበር ሰለሞን ነው በመጀመሪያ የደወለልኝ። ይሄ ነገር ሊፈነዳ ይሆናል፣ ከተጀመረ ጥሩ ነው፣ ወደ መጽዳት እንሂዳለኝ። ኤልሻዳይም ይሄንኑ ደገመልኝ። ወንድማችን በረከትም ቦታውን ሄደን እንየውና እውነቱ ይውጣልን አለ። ስለገረመኝ ነው። ቀደም ልክ የመጨረሻችን ምንድነው? የዚህ ፕሮግራም ንስሐ ነው። የመጨረሻው ሁሉም ንስሐ የሚገባ ከሆነ እኛም ሰው ላለመጉዳት እዚህ ከመጣን እግዚአብሔር ያግዘንና የተባለው ነገር ወደ ሰላም መጥቶ እርብሽብሽ ብሏል ብለን ያለነው ቦታ ደግሞ በሰላም ተፈውሷል የምንልበት ቦታ ወይም ጊዜ ይምጣልን። በደንብ የእውነቴን ነው የምልህ፣ ይምጣልን። ቃላችሁን እንዳትረሱ። ተርቢኖስ፣ ኤልሻዳይ፣ ወንድማችን በረከት ለዚህ ሰላም መሆን የበኩላችንን ሚና እንወጣለን ብላችኋል። እናንተ ካገዛችሁን የማናወጣው እውነት የለም። እውነት ነው። ይቅር የማንባባለው ኃጢአትም የለም። ከወሰድን የማንመልሰው ነገርም የለም ይመስለኛል። በግል የለህም፣ በግል የለኝም። ምእመናንን እንዳናሳዝን ፈቃድ እግዚአብሔር ይሆንልን። ቦታው ድረስ እንሄዳለን። አደራችሁን ግን ሶስታችሁ አካላት ይሄንን እንዳትረሱት። እንዳትረሱት ማንለው ማህበረ ምእመኑ ተከፋፍሏል። በምን? በሁለት ወገን ስለሆነ አንደኛው ለአንደኛው ደጋፊ ነው፣ አንደኛው ለሌላው ደጋፊ ነው። የአካባቢው ማህበረሰብም ልክ እንደዚሁ የአካባቢው ማህበረሰብን ወደ አንድነት ታመጣላችሁ፣ ማህበረ ካህናቱን ወደ አንድነት ታመጣላችሁ፣ እናንተ በራሳችሁ ወደ አንድነት ትመጣላችሁ። እኔ ሳስበው እንግዲህ አሁን በሺህ ምናምን የሚቆጠር ህዝብ አይደለም ሁለቱ ማህበራት 3-4 ሌላም ቢገባ የሚችለው አይመስለኝም። ስራም ቢዝነስም ከሆነ በደንብ እንሰራዋለን። ቅድስናም ከሆነ ብዙ መቀደስ ያለበት ማህበረሰብ አለ፣ እሱ ጋር እንደርሳለን። ግን ከመወነጃጀል ማንም እንዲወጣለን እንፈልጋለን። እግዚአብሔር ይርዳን። ይህን እንግዲህ የማህበራቱን አነሳን፣ የካህናቱን አነሳን። ከተጓዡስ የልብ ንጽህና በምን ተዘጋጅተው ይሄዱ?
ቦታው እንዳይረክስ ገባ በመደፋፈር ይሄዳል አንዳንዱ እስቲ ጉዱን ሌው ብሎ ይሄዳል ምንም ጉድ የለበትም የሚገርም አስተምሮ ይላኩ ይበዛል የምሬ ነው እኔ ይገርመኛልና እስቲ የጸበሉን እንትን ሌው እንደው በእንደ የገጠመኝ ልንገር ድሮ ሰውነቴም እንዲህ አልነበረም እሺ ጥሩ ነበር ፈርጣማ ነበር ያው ትንሽ ስፖርትም ሰራ ነበርና ድሮ ነው ከዛ የመጣ እና ልጁ ሰውነቱ ያምራል ካርዲዮ ነገር የሚንቀሳቀስ ሰው ነው እና ይወደ ራሱን በቃ ጸበሉ ይከብዳል ሲባል ከተነገረው አንግል ነው ምንድነው ደግሞ አንድ ማወራህ ነገር ሰው እንደራሱ ነው የሚተረጉመው ገብቷል ሰው የተነገረው ጸበሉ እኮ ይከብዳል ሲባል የሆነ የሚያታግለው ትግል አለ ምናም ሲባል ይሄ ትግሉን ነው የመሰለውና ጠንካራ ነኝ ብሏል ከዛ ቀርቦ ስላወራኝ ነው ማወራ እሺ እና ገብቶ ሲወጣ ይሄ ክርክር ብሏል ይሄ ታሰረበት ወጥቶ በቃ ድክም ብሏል እና እየተንተባተበ ነው የሚያወራኝ ወንድሜ ያለኝ ጠራኝ አቤት እኔ ጠንካራ ነኝ ብዬ ማስብ ሰው ነበርኩ አለኝ እሺ አልኩት ያው ስለገባኝ ከቀድሞ ስለገባኝ ግን በጣም ከባድ ነው አለኝ እንዴት አልኩት ስፖርት ሰራለሁ ካርዲዮ ሰራለሁ ትንፋሽ አለኝ ያው ያፍናል ሲባል እንደነገርኩት ያፍናል ብሎ ማፈኑን ነው የተነገረው እንጂ የፈውሱ አይደለም ሶ ማፈኑን እሱ ካርዲዮ ይሰራል ትንፋሽ አለኝ ነው ውሃ ውስጥ ገብቼ ሰዋኝ ረዘም ያለ ደቂቃ ቆያለሁ ነው እና ከዛ አሳልኩት በጣም ይለያል አለኝ እና ምን ወሰድክ ምን ተማርክ አልኩት አይ አለ እኔ ከዚህ በኋላ ማንንም ላይ ሰውን ቀና ብዬ ላላይ እንዲህ ነኝ ላልድ ቃል ገብቻለሁ ብቻ እንደው እንደዚህ ብዬ ያሰብኩባትን እሱ ይማረኝ ምናምን አለ በልንግ ሂድ ገድል ቤት ገባ ገድል ሲነበብ ስማ ስገድ ጸሎት አርግ ያው ይሄ እኔ ተገብቶኝ ሳይሆን እዛው አካባቢ የሚወራ እንጂ መስቀልስላው መንገድ ለማሳየት መስቀል ይዤ ምናምን ከኔ በላይ አዋቂ ሊሆን ይችላል ግን በሰዓቱ በቃ አይዞህ ለማለት እሱን ለማጽናናት እንደዛ አልኩት ከዛ በቃ እንዴት ብዬ ልንገር እንዴት ብዬ አንዴስ ምን እንደገጠመኝ እዛ ስልክ ሲወስድ የተገኘ ልጅ ነበርና በቃ ይመታ ኖ በርሜል ስር ይግባ ሰማይቱ ይገርፈዋል ይኸው ሲያስተምረን እኮ ነው ሰማይቱ ይገርፈዋል ያስተካክለዋል ቀጥ ያደርገዋል በሉ ይጠመቅ ተባለ ይሄ እግዚአብሔርን ስራ ገባ በቃ ምን ጠብቀው እሱ ሲወጣ ስቅስቅ ያለ ነው የሚያለቅሰው እኛ በቃ ሰራለት ገረፈው ብለን ስናስብ እሱ ምንድነው ይላል እኔ ይገባኛል ወይ የሚል ነው ይሄ እኔ ይገባኛል ወይ ያየውን ነገር የሚገርም ነው አብይ እንዲናደርግ ይሄ ጨዋታችን የሚቆም አይደለም ይቀጥላል እንግዲህ ክፍል 1 ፕሮግራማችን ያየነበትን ፈተና ትንሽ ይልንገር እውነት ነው ማክሰኞ ነበር ይለቀቃል ያልነ ማክሰኞ ዕለት አልተለቀቀም ስለምን ሲባል በጣም የገረመኝ ቪዲዮን ኤክስፖርት እናደርገውና እንሄድና 100 ሲደርስ ፌል ያደርጋል ኦኬ ብዙ ባይ ዘ ዌይ ውስጤም ጥያቄ ፈጥሮብኝ ነበር አልዋሽም ለህዝቡ ነው የምንነግረው አልዋሽም ውስጤ ጥያቄ ፈጥሮብኝ ለምን አልተላለፈም ለምን ምክንያቱም ማክሰኞ ለቀዋለሁ ብለህ ነበር እኔ የማንም አሁንም ወቀሳ አይደለም ህዝብ አውቆት እንዴ ሽማግሌም እንዲመጣ ነው እንግዲህ ለንስሐ ነው ምን ሽማግሌ መጥቶ ያለውን ነገር እንዲስተካከል አንደኛ ወንድሞችን በመጠበቅ ነው እንዳልኩ ወንድሞች እንዲሳተፉበት ዝም ብለን እንዳንለቀው ያው እግዚአብሔር ምስክር ነውና ቆጠር ገድራ ኪዳነ ምሕረት ጉራጌ ነበረን ገዳም ማክሰኞ ዕለት ሰኞ አንተን ቀረጽን ማክሰኞ ደግሞ ለገዳም ስራ ሄድ ሮብ ማክሰኞ ይለቀቃል አልተለቀቀም አልደረሰም ሌላ ለቀቀን ኖ ይቅርታ ማክሰኞ ሌላ ፕሮግራም ወሳኝ ፕሮግራም መጣና ተለቀቀ ሮብ ይለቀቃል አለ ሮብ ዕለት ማታ ለመልቀቅ ከባድ ትግል ገጠመ እስካሁን አንድ ቪዲዮ አንድ ኮምፒውተር ላይ ነው ኤክስፖርት የሚደረገው ባለሙያዎች ያውቃሉ ስንት ላይ ነው የተደረገው 4 ኮምፒውተር ተከፋፍለን ነው 15 ደቂቃ ኤክስፖርት እያደረግን ኋላ ላይ ገጠም ነው በቃ ትግል ገጠመ ይሄ ሰይጣን ስራ ነው ሌላ ምን ልለው አልችልም ሮብ ዕለት ያንተንም ፕሮግራም
ምንም ፕሮግራም ሳንለቅ ባዶ ሆነ ቻናሉ ካቅም በላይ ሆነ ሐሙስ ተለቀቀ የሰማቱ ፈቃድ ነው ከዚህ ውጪ አንለው ኤኒዌይ ዛሬ ደግሞ ሮብ ነው ሮብ የዛሬ ሳምንት አንድ ቀጠሮ እንያዝ ደስ ይለኛል በጣም ጥሩ ሮብ የመረጥንበት ምክንያት ለሁለት ነገር ነው እሺ የዛሬ ሳምንት ዛሬ 20 ነው የቀረጽንበት በ19 ነው በመላኩ ቀን ነው የዛሬ ሳምንት 27 ነው መድኃኔዓለም አይደል መድኃኔዓለም አዎ ሮብ ቀን አዎ እንግዲህ ቤቱን ለማጽዳት አይደል እየጣርን ያለ ነው አባታችን ያግዘናል ማንንም የመጉዳት ፍላጎት የለብንም ግን ቤት ውስጥ የገኘን ማንንም ለመማር ደግሞ ወደ ኋላ አንልም እውነት ነው ግለሰቦች ለመማር ስለዚህ የዛሬ ሳምንት ሮብ ክብራን ተመልካቾቻችን በቀጥታ ስርጭት ያገኙ ላይቭ እሺ ምሽት 12 ሰዓት እንጀምራለን ላይቫችን ምሽት 12 ሰዓት ግንቦት 27 ቀን ዕለተ ሮብ የሚመጣ ካለ በራችን ክፍት ነው የሚመጣ ካለ በእኛ በኩል ግን ዘማሪ እናመጣለን በእኛ በኩል ዘማሪ እናመጣለን ሮብ 12 ሰዓት ክብራን ተመልካቾች እስከ ምሽት 4 ሰዓት ድረስ እንቀጥላለን መልካም እምናተኩረው የቦታውን ፈውስ የቦታውን ሰላም ያያቸውን ታምራቶች ይዘ ጥያቄ አለኝ የሚል አካልም በቀጥታ ስርጭት ሮብ ክብራን ተመልካቾቻችን አደራ ሮብ በ27 በቀጥታ ስርጭት የምንመለስ ይሆናል ስለዚህ ዛሬ በዚሁ እንሰነባበት ማለት ነው ክብራን ተመልካቾቻችን ከኛ ጋር ቆይታን ስላደረጋችሁ ከልብ እናመሰግናለን ብናወራው ብንናገረው የማንዘልቀውን ጉዳይ ጀምረናል የጀመርነው ብቻችን ነው የምንጨርሰው አብረን ነው በክፍል 1 ፕሮግራማችን ቅድም ልክ እንዳልነው ክብራን ተመልካቾቻችን ተርቢኖስ የጉዞ ማህበር እንዲሁም ሚዲያ ወንድማችን ሰለሞን እጅግ በጣም አመሰግናለሁ ምክንያቱም ለሁሉ ነገር ቀና ተበብሩን ስላሳየኝ አብረን አለን እውነቱን ለማጥራት አብረኝ አለ ስላለ ከልብ ነው ማመሰግነው ወንድማችን ሰለሞን እንደዚሁ የኤልሻዳይ ሚዲያ ባለቤትም እንደዚሁ ጉዞ ማህበርም ወንድማችን አላዩም አለሁ ብላችኋል ከልብ ነው ማመሰግነው እግዚአብሔር ያክብርልኝ ከምንም በላይ ደግሞ ወንድማችን በረከትም በአካል አላቀው እግዚአብሔር በሚያቀው ምንም ነገር የለብንም እውነቱን ለማውጣት እስከ መጨረሻ ድረስ እንሄዳለን ስላሉ እውነት ምንድነው እግዚአብሔር ነው እግዚአብሔርን ይዘን የበደልን ክሰን የወሰድን መልሰን የታጣላን ደግሞ ታርቀን የሰማዕቱን ቤት ክብሩን በደንብ ከፍ አድርገን እንደውም የሚሰሩ ከሆነ እኔ ማስታወቂያዎቻቸውንም ሁሉ በነፃ ለመስራትም ሁሉ የወንድሞቻችንን ቃል ገብተን ከእንደገና ደስ በሚል መንፈስ አብረን እንሄዳለን ብዬ አስባለሁ ሰላም እግዚአብሔር ከሁላችን ጋር ይሁን የዛሬ ሳምንት ግንቦት 27 ቀን 2017 ዓ.ም ከምሽት 12 ሰዓት ጀምሮ ወንድሞቻችን ሰለሞን ወንድሞቻችን ኤልሻዳይ እንደዚሁ አላዩ እንዲሁም በረከትም ከመጣችሁ በቀጥታ ስልክ ስርጭትም የምትደውሉልን 0972080808 እንደዋና አድርጋችሁት ያንተ ይነገር ይቅርና በዚህኛው ስልክ እንዲሁም ሌላ ስልክ እንጨምራለን በቀጥታ ስርጭት ከናንተ ጋር ቆይታ እናደርጋለን ለነበረን ጊዜ እግዚአብሔር አምላክ የተመሰገነ ይሁን ሰላም እግዚአብሔር ከሁላችን ጋር ይሁን ሀገራችንን ኢትዮጵያን ሰላም ያደርግልን የተዋህዶን በረት ይጠብቅልን ከሩቅም ከቅርብም በረከት ፍለጋ የሚመጡ የተዋህዶ ልጆችን እንደ ቃላችሁ በረከትን የምታገኙበት ቤታችሁ የሚከበርበት ሰማዕቱም እንደዚሁ ክብሩ የሚገለጥበት እንዲሆን ከልብ አመሰግናለሁ ሰላም እግዚአብሔር ከሁላችን ጋር ይሁን መልካም ጊዜ መድኃኔዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ